ሰላም ጤና ይስጥልኝ ውድ የኬሎ ሚዲያ ተከታታዮች እንደምን ቆይታችኋል? ዛሬ አንድ ወሳኝ እንግዳ ይዤ ብቅ ብያለሁ። እንግዳችንን ማስተዋወቅ የሚጠበቅብኝ አይመስለኝም። አያና ነው። አያናን ሁላችሁም ታውቁታላችሁ። በፖለቲካው ላይ የሚያደርጋቸው እ፣ እንቅስቃሴዎች እና የሚሰጣቸው ሀሳቦች በተለይ በቲክቶኩ ላይ ሰፊ ተደማጭነትን በማትረፍ አዲሱ የወጣቶች ፖለቲካ ምን ሊመስል እንደሚችል የሚያሳይ ገጽታ ነው ብዬ የማስበው ሰው ነው እና ብዙ ነገሮች ላይ ልንወያይ ነው ይዤ የመጣሁት። እም፣ በዋናነት በጦርነት ማቆም ጉዳይ ላይ የሚያደርጋቸው እንቅስቃሴዎች ነበሩ። ኖዋር በሚል የከፈታቸው እንቅስቃሴዎች ምን እንደነበሩ እና ያደረጉት አስተዋጽኦ ምን እንደሚመስል የፈጠረው አዌርነስስ ምን ይመስላል የሚለው እና ቀጣይ እንቅስቃሴዎቹ ላይ እናውራና ከዛም ቀጥሎ በትግራይ ኤሊቶች የሚቀነቀኑ አጀንዳዎች ምን ያህል የትግራይን ሕዝብ ዋጋ እያስከፈሉት እንደሆነ የሚያሳዩ በቅርቡ በትግራይ በቲፒኤልኤፍ ሚዲያ ቲፒኤልኤፍን ከሚደግፉ አካላት ጋር ያደረገው ቃለ መጠይቅ ላይ የሰማናቸው ተገቢ ያልሆኑ ነገሮች እና የማይጠበቁ ንግግሮች የፖለቲካ እውቀታቸውን ጥያቄ ላይ የሚከት ነገሮችን ተመልክተን ነበር እና ከሱ ጋር ተያይዞ ወደ ከፍተኛ ኤሊቶቹም ሄደን የትግራይ አመራሮች በመሃላቸው የተከፈለው መከፋፈል ምን ያህል ህዝቡን ዋጋ ላስከፍለው እንደሚችል በኦሮሞ ህዝብ ላይ የተከፈተው ዘመቻ፣ የጥላቻ ንግግሮች እና እንዲሁም ወደ አማራ ክልል ሄደንም ጥቂት ስለ ፋኖ እናነሳለን። አያና በጣም ነው የማመሰግነው ጥሬን ስለተቀበልክ ለመጀመሪያ ጊዜ። ቴንኪው አመሰግናለሁ። ዌልካም። አንዳንድ ኬሪየሮችህን እያየው ነበረ አያናን ከመጋበዜ በፊት እንዲሁም ወዳጆቼን ስጠያይቅ ነበር ስለአንተና ብዙም አንተን ለማስተዋወቅ ባይሆንም በኮሚኒኬሽን ዲስኦርደር ላይ ትንሽ አዌርነስ እንዳለ ህግም እንዳጠናክ ስነ መለኮትም ላይ ከ4 ዓመት በላይ እንደሰራክ እንዲሁም አይቲ ላይ ባችለር ዲግሪ እንዳለ እኔም ዲፕሎማዬን አይቲ ነው የሰራሁት እና ሲፒዩ ኮሌጅ ከዛ ደግሞ በኤአይም ሰርተፍኬት እንዳለ አይቼ ነበረ እና ኢትስ ካይንድ ኦፍ ኢንትረስቲንግ የተለያዩ ነገሮች ላይ ነካ ነካ ታደርጋለህ እና ብዙ ሰው የሚገነዘቡ አይመስለኝም። አያና ሲባል ፖለቲከኛውን አያና ነው እንጂ የአይቲውን አያና ሰው የሚያውቅ አይመስለኝም እና መቼም ሁሌ ስለ ፖለቲካ እናወራም ብዬ አስባለሁ። አንድ ቀን ብቅ ብለህ ደግሞ ሙሉ ፕሮግራም ስለ ኤአይ እንድናወራ ቀጣይ ደግሞ ኤጂአይም እየመጣ ነው። ሰው ስለ ኤአይ በደንብ ሳይረዳ ስለ አርቲፊሻል ጀነራል ኢንቴሊጀንስ እየመጣ ነው እና ህዝባችን ይሄን አዌር ካላረግ ነው ወደ ድንጋይ ዘመን ነው የሚቀረው። ህዝቡ በአንድ የተተኩሶ እኛ ወደኋላ ነው የምንቀረው እና ስለሱም እንደምናወራ ተስፋ አረጋለሁ። የምትለው ነገር ካለ ስለሱ። አይ ያው እንግዲህ አርፌ አልቀመጥም። ትምህርቶች እዚህም እዛም እቀራርማለሁኝ። አንዳንዶቹን ጨርሼ ዲግሪዎች የምሰራባቸው፣ አንዳንዶቹን ደግሞ እንደ ሰርቲፊኬሽኑን እንደዚህ ተጀምሮ የሚቀሩ አሁን የህጉን አልጨረስኩም። 1 ዓመት ያህል ነው ያጠናሁት፣ ግን በጣም ጠቅሞኛል። ባክግራውንድ ሆኖኛል። ኢቨን ስነ መለኮት ላይ ያለው ጥናት እኔ መጨረሻዎቹን ዓመት 2 ዓመት ስፔሻላይዝ እያደረግኩ የነበርኩት ሲኤምአር የሚባል ክርስቲያን ሙስሊም ሪሌሽን ነው። ሁለቱንም ሃይማኖቶች ኢትዮጵያ ሜጀር የሚባሉ ሃይማኖቶች በጥልቀት ለማጥናት የሚሞክር ነው። ከዛ ያገኘሁት በጣም ትልቅ ቤዝ አለ። ራይት አውት ኦፍ ሃይ ስኩል ጀምሮ ስላልኩት፣ ግን ወደ ኮምፒውተር ሳይንሱ በኋላ ላይ ነው የገባሁበት በትምህርት ደረጃ ማለት ነው። ኦፍኮርስ ከበፊት ከኤምኤስ ዶስ ጀምሮ ኤክስትራ ካሪኩለር እናጠና ነበረ ቢሾፍቱ ላይ። ትዝ ይለኛል ኤምኤስ ዶስ ጥቁር ስክሪን ላይ ሄሎ ወርልድ ምናምን በምንጽፍ ዘመን ማለት ነው። እና እድሜንም በዛው እንዳላስበላ ኤምኤስ ዶስ ካልኩኝ ሰው ትንሽ እንዳይደነግጥ ከዛን የጀመረው አሁን በምሰራበት ስራ ያው ሶፍትዌር ዲቨሎፕመንት ውስጥ ስለሆነ የምሰራው አንዳንድ ኢኒሺዬቲቮች ራሴ ስፒርሄድ ማደርገው አለ። ሌሎች ሰዎችም ባላቸው ኢኒሺዬቲቭ ወደ አርቲፊሻል ኢንቴሊጀንስ ይሄ ስራዎችን ወርክ ፍሎዎችን የመቀየር ነገር ላይ ሰራለሁኝ። አንዳንድ ፈጠራን የሚጠይቁ እና እሱን ለመደገፍ ሲባል ደግሞ ኤምአይቲ የሚሰጠው የኤአይ ዲቨሎፕመንት ኤንድ ዲዛይን ላይ የሚሰጠው ሰርቲፊኬሽን አለ። እሱን አቴንድ አድርጌ
ኮምፕሊሽ አደረኩ። እሱም ግን በስራ የሚገኘው ነገር በልምድ በማንበብ የሚገኘው ደግሞ ይበዛል። በተለይ ኮምፒውተር ሳይንስ ላይ እሱ ነው በጣም ትልቁ ቢኮዝ መልመዱ የምታነበው ምናምን እንጂ አንድ ጊዜ ይዘህ ትምህርት ቤት ተምሬያለሁ ብለህ ይዘህ የምትወጣው አይነት አይደለም። ኢቮልቭ ያደርጋል። በጣም ራፒድሊ ኢቮልቪንግ ሴክተር ስለሆነ እንደዛ ነው። ኤአይ በጣም ከባድ ነገር ነው። በጣም ብዙ ቦታ ላይ ከዚህ ካነበብ እኔ እኛ ሀገር ላይ ባይዘ ኢኒሽቲቮች አሉ። በጣም ደስ ይለኛል። ላይ ፈርስት ከመር አድቫንቴጅ ኢቨን በሰላም ጉዳይ የምትናጥ ሀገር ብትሆን ድህነቱም ስቲል በጣም አግሬሲቭ ቢሆንም ኢቨን ኢኮኖሚያችን በብዛት አግሬሪየን በእርሻ ላይ የሚተዳደር የአርሶ አደር ኢኮኖሚ ቢሆንም ስቲል አይሲቲ ላይ አንድ እንደ ኢኒሽቲቭ ተደርጎ ተይዞ ትልቁ የኢኮኖሚክ ሴክተር ተደርጎ መያዙ ትልቅ ነገር ነው እና የሄድኩኝ ጊዜ ራሱ የአይቲ ልጆች አንዳንድ ልጆች አናገሬ በጣም ጎበዝ ልጆች አሉ እና አሁን ደግሞ 5 ሚሊዮን ኮደር እንፈጥራለን ተብሏል። እኔም ራሴ እንደ ቢዝነስ እንደ ፊውቸር ምናልባት ሀገር ቤት የምሰራው ነገር ካለ ለሰራ የምፈልገው የአውትሶርሲንግ ፕሮሰስ ላይ ኢንቮልቭ የማድረግ ነው። እዚህ ያሉኝ ኮኔክሽኖች እና ከሌሎች ሰዎች ጋር ያለውን በመጠቀም ቢኮዝ በጣም ወደፊት እየሄደ ያለው ነው። ብዙ ስራዎች ይቀራሉ። አሁን መኪና መንዳት ኮምፕሊትሊ በተወሰነ በአንድ 10-20 ዓመት ውስጥ በሰለጠነው ዓለም ላይ መኪና የሚነዳ ሰው የማይኖር ነው ይመስለኝ። ልክ ፈረስ አሁን ሄደህ በጣም ሀብታሞች ሄደው እንደሚጋልቡት መኪናም የምትጋልብበት ቦታ ይዘጋጅልህ ይሆናል እንጂ ለንግድ ለትራንስፖርት መኪና መንዳት እንደሚቀር ነው የማስበው። የያዝነው ትራጀክቶሪ በዛ ነው። ኢቨን እስከ ሰርጀሪ ድረስ ሊሄድ የሚችል ሶፊስቲኬሽን አለው። ብዙ ነገሮችን መስራት የሚችለው አንተ እንዳልከውም ደግሞ ጀነራል ኢንቴሊጀንስም እየገባን ነው። ሴንሽንስ እንዳይፈጥር እንዴት እናድርግ የሚል ኮንቨርሴሽን እየተደረገ ያለው ዓለም ላይ ሴንሽንስ ማለት ራስ አወቅ ሆኖ ማለት ነው። ነፍስ እንዳለው ነገር ራሱን ሙሉ በሙሉ የሚያውቅና በኮማንድ ሲስተም ውስጥ ስቲል ያለንበት ፕሮሰስ ኢቨን ዶ ሶፊስቲኬትድ ቢሆን ሌየርድ አፕ ይሆናል እንጂ ኢንፑት ፕሮሰስ አውትፑት ነው ስቲል ኮምፒውተራል ሲስተም። ከዛ አልፎ ኢንፑት የሚለውን ፕሪቲ ማች ሰልፍ ኢንትረስት ላይ የተወሰነ ላይ የራሱ ፍላጎት የራሱ ሀሳብ የራሱ ዲሲሽን ሜኪንግ እንዳያመጣ ሊሚት መደረግ አለበት። አደጋ አለ ወይ የሚለው ኮንቨርሴሽን ጀምረናል። ድሮ ሳይንስ ፊክሽን የምንለው ማለት ነው እና አይሱናሊዝም ካልክ ሆርሰን ባጊ ጥንታዊ የሆነ ትቀራለህ። አስፈላጊ ነው። ሽፍት ያደረግኩት እኔ አንደኛ መወደው ነው፣ ኢንትረስቲንግ ነው፣ ፊውቸሪስቲክ ነው፣ ብርም ብርም አለው። ኤአይ ትንሽ ያስፈራልም በጣም ደስ የሚልም ነገር ነው። ወጣቱ በተለይ ቻትጂፒቲን ምናምን እየተጠቀመ አዌር መሆኑ ተገቢ ይመስለኛል። ቢኮዝ ላይክ ነገሮች በጣም በፍጥነት እየተለዋወጡ ይመስላል። እንትና ኢሎን መስክን ያስተዋወቃቸውን ሮቦቶች መኪናዎች ምናምን ስታይ እኛ አሁን ላይም ከዘመኑ ጋር እየተራመድን አይደለም የሚል ነገር ይፈጥርባል እና ስለሱ አዌር የምናደርገው ይመስለኛል። ሌሎች ፕሮግራሞችን እየሰራ ከፖለቲካውም ወጣ እያለን መወያየቱ ጥሩ ነው ብዬ አስባለሁ። ወደ ዋናው አጀንዳችን እንግባና ቲክቶክ ላይ ከፍተኛ ዘመቻን ከፍተህ ነበረ። በጣም ደስ የሚል ኢኒሼቲቭ ነበረ። ኖዋር የሚል ዘመቻ ነበረ እና ጦርነት እንዲቆም፣ ግጭቶች እንዲቆሙ፣ ሰላም እንዲፈጠር ሰፊ እንቅስቃሴ አድርገህ እስከ ሀገር ቤት ድረስ የመጓዝ እድሉ አጋጥሞ ነበር እና ምን ይመስል ነበረ የኖዋር ዘመቻ? የፈጠራቸው ውጤቶች፣ የፈጠራቸው አዌርነሶች፣ ያስተዋልካቸው ነገሮች በተቃዋሚውም በታጣቂውም በመንግስትም በኩል ያለው መነሳሳት ምን ይመስላል? ለድርድር እንደው ለወሬ ያክል ነው ወይስ እውነት ተነሳሽነቶችን አይተህ ነበረ? በፐርሰናሊም ያሳካቸው ነገሮች እና ቀጣይ የምታቅዳቸውን ካምፔኖች ብታወራኝ። ጥሩ ነው። ኖዋር ልክ ግራቪቲን ዲስከቨር አደረገ እንደሚባለው ሰው ነው። ግራቪቲ ሁሌም ነበረ፣ ሁሉንም ሰው አፌክት ያደርጋል። ግን አንድ ሰው መጥቶ ዲፋይን አድርጎት ስም ሰጥቶት የሆነ አይነት ኢኩዌዥን አራውንድ ሲሰራ ከዛ ሰው ጋር የተያያዘ ሆኖ እናስቀምጠዋለን። ግን ከሱ ከመፈጠሩም በፊት ነበረ። ነዋሪ ነው፣ የተማረውም ያልተማረውም አፌክት የሚያደርግ ነው እና ኖዋር እንደ ከዛ ጋር የሚመሳሰልብኝ ለምንድነው? ሁሉ ሰው በተለይ ጤነኛ አእምሮ ያላቸው የጦርነት ንግድ ውስጥ የሌሉ ይዘር በብጥብጡ የማይጠቀሙ ወይ ወደ ስልጣንን ማማ እኔም ወይ ዘመዶቼ ይመጣሉ ብሎ በዛ የማይሰሩ
ወይም ደግሞ በቀጥታ ኢቭን ሰው በመታገት በእንደዚህ ገንዘብ የማያገኙ መሳሪያ የማይሸጡ የማይገዙ ከዚህ ከተጠቃሚነት የጥቅም ትስስር የሌላቸው ኢትዮጵያውያን ጤነኛ አእምሮ ያለው ሁሉ ግልጽ በሆነ ሁኔታ ጦርነት ጎጂ እንደሆነና ለህዝባችን እንደማይገባ የፖለቲካ ጥያቄዎቻችንም እንደማይፈቱበት ያውቃል። አርሶ አደሩ እኔ አዲስ አበባም ውስጥ በምንቀሳቀስበት ሰዓት ወደ ክፍለ ሀገርም ስወጣ በደንብ ኦብዘርቭ ያደረግኩት አንድ የሚገርመው ነገር ሰዎች ክሊርሊ ኮሚኒኬት የሚያደርጉት ይህንን ያውቃሉ፣ ኦልሬዲ ይረዱታል፣ ያውቁት ነበረ፣ ይሰማቸው ነበረ። ግን ኮምፖዝ አድርገን ዲፌንድ ሊደረግ በሚችል ደረጃ ልክ ደግሞ እንደ መከራከሪያ ነጥብና ትክክለኛ የፖለቲካ አቅጣጫ ሌሎች ወደ ፖለቲካ ልዩነቶቹን ሌላውን ነገር ከማድረጋችን በፊት የቅድሚያ ጦርነት ይቁም የሚለውን ማስተዋወቅ እሱን ግራውንድ መስራት ነው። ልክ ግራቪቲ የሚለው ነገር ስም እንደወጣለት አይነት ሁሉ ሰው የሚያስበው የሚመኘው ነገር ስም ወጥቶለት የፖለቲካ አቅጣጫ ሆኖ ሰዎች አሁን ኖዋር ሲሉ ምናምን ኢቭን እየተናገሩ ሰማለሁ አንዳንዴ። እኔ አሁን ዛሬ ጠዋት አይቼ ነበር። ዛሬ ጠዋት የሚገርመው የአፋን ኦሮሞ ሩም ውስጥ ነው ያወራሉ በስነስርዓትና የሚነጋገሩት ነገር 100% ይሄ አሁን የምናወራው ነገር ነው። ኖዋር የሚለውን አይዲያ ከኔ ጋር ሰዎች አላውቃቸውም፣ ፎሎም አላደረጋቸውም፣ እነሱ ፎሎ ያደርጉኝ ይሆን አላውቅም። እና ኮምፕሊትሊ ይይዘዋል። ለዛ ነው ስትራክቸር ቢልድ አድርገንበት ምናምን የሚለውንም ነገር እንቆይ። በተለይ አይ ቲንክ ሀገር ቤት በቅርብ ጊዜ እንደዛ ይሆናል። ግን በተቻለ መጠን ይቆይ። ቢኮዝ የሁሉም እናቶች ይዘውት ነው ያሉት። ሰላሌ ላይ የወጡትን በባህላዊ መንገድ የተናገሩት ኖዋር ከሚለው ሀሳብ ጋር እያያዝ የሆነ ጊዜ ጀዋር መሐመድ የተናገረውን ጠቅሼ አውቃለሁ። ልደቱ አያሌው ብዙ ቦታ የተማረው ትልቁ ሰው ከዚህ እንዳልኩ ከጦርነት አትራፊ ነኝ ብሎ የማያስብ እንደ ህዝብ በሙሉ የሚፈልገው ነገር ነው። ጦር መሳሪያ ጥያቄያችንን አይፈታም። ጥያቄዎቻችንን በሰላም እንፍታ፣ ጉዳቱ ይበዛል፣ የጦርነት የመገዳደል የሚል ሀሳብ ነው እና መጀመሪያ ነምበር 1 ኖዋር ነው የሚለውን ማቅረብ ነው። በዘመቻ ደረጃ ብዙ ሰክሰስ አለ። በጣም ሰፊ ድምፅ ሆኗል። አሁን እርስ በርስ በከራከራቸው መካከል የሆነ ሀሳብ ሽፍት ካደረግክባቸው ራሱ ወደ ሰላም አንተማ ኖዋር ነህ ይለዋል። ታይትል ተሰጥቶታል፣ ታፒክ ተሰጥቶታል ማለት ነው። ድርጅት የመገንባት ወይ በፖለቲካ የመወዳደር ፍላጎት የለንም። ያለን ዋና ዓላማ በህዝብ አእምሮ ውስጥ ይሄ ሀሳብ ይስረጽ። ከዛ በኋላ ደግሞ ሲሰፋና ቦታ ሲይዝ በተደራጀ ሁኔታ ይሄ ድምፀት እንዴት ለውጦች እናምጣ ውይይቶች እናደርጋለን። የተለያዩ የፖለቲካል ቻናሎች ላይ ብዙ ቦታዎች ላይ ተሳትፈናል። ትልልቅ የተዘጋጁ ውይይቶች ከፖለቲከኞች ጋር፣ በውስጥ የሚደረጉ ዳያሎጎች ላይ ከተለያዩ ድርጅቶች ጋር ኮንቨርስ እናደርጋለን። ተደራጅተን ደግሞ እንደ አስፈላጊነቱ ሰላማዊ በሆነ መንገድ ሁሉንም ኃይሎች ጦርነት ይብቃን የሚለውን ድምፀት በተለይ መሬት ላይ የማሰማት ስራ ይሰራል። አንድ ሰው ተነስቶ ያው ስም እንደለጠፈበት ነገር ግን ብዙ ሄዷል ብዬ አስባለሁ ባለፈው 1 ዓመት ውስጥ። ያ አንደርስታንድ ሁሉም ነገር እረዳለሁ በአንተ በኩል ያሉትን ነገሮች። ግን አንዳንዴ አዲስ ሀሳብ ይዘህ ስትመጣ ወይም ደግሞ የሆነን ሀሳብ ይዘህ ስትንቀሳቀስ ጥያቄ የሚፈጥሩ ነገሮች ይኖራሉ። ለምሳሌ ይህንን የኖዋርን እንቅስቃሴ ጦርነት ይቁም፣ ድርድር ይደረግ ሁላችንም ያልነው ነገር ነው። ግን ወደ ኦሮሚያ እናምጣውና የኦሮሚያው ድርድር በተደጋጋሚ በወቦና በመንግስት በኩል የተደረጉ ድርድሮች ሲሳኩ አላየንም እና ያን ድርድር ከኖዋር አንጻር እንዴት አየከው? በመንግስትና በኦሮሞ ነጻነት ሰራዊት መካከል ያሉትን ልዩነቶች እንዴት ነው የምገመግማቸው? ግጭቶቹ በመሀላቸው ያለው ግጭት ኮንፍሊክት ኦፍ ኢንተረስት ነው ወይስ ኮንፍሊክት ኦፍ ፓወር ነው የሚለውን መጀመሪያ መመለስ ያስፈልጋል መሰለኝ ወደ ድርድር ለመግባት። ከተሳሳትኩ ታርመኛለህ። ኢንትረስት ነው፣ ፓወርም ኢንትረስት ነው። ኮንፍሊክት ኦፍ ኢንትረስት እኔ ልቀመጥበት አንተ ተቀመጥበት። አንድ ወንበር ኖሮ ኢንትረስታችን ወንበሩ ላይ መቀመጥ ከሆነ there will be a conflict of interest፣ እንጋጫለን ማለት ነው። ሁለታችንም ለዛ ለአንድ ወንበር ስንመጣለ። ፓወርም ያለው ኢንትረስት እንደዛ ነው። አሳች ገንዘብም ሊሆን ይችላል፣ ማንኛውም ሊሆን ይችላል፣ ፖለቲካል ኢንትረስትም ሊሆን ይችላል። ይሄ አካባቢ እንዴት ይተዳደር፣ ሰልፍ ዲተርሚኔሽን ምናምን በፖሊሲዎቹ ነገሮች ሊሆኑ ይችላል። እዛ ውስጥ ዲቴል ውስጥ ሳንገባ እኔም ማውቃቸው የራሴ እንግዲህ እነሱ በይፋ አልተናገሩትም፣ በተወሰነ ደረጃ ጠቃቅሰውታል፣ ተናግረውታል። ዲዲአር እና አራራይ መሀል ያለው ልዩነት፣ የወታደር ትጥቅ ማስፈታት፣ እኒህ የሚመስሉ ነገሮች አስቀምጠዋል። ሜጀር የሆኑ የፖለቲካል ልዩነቶች ግን እኔ አይታዩም። ሰፊ የሆኑ የፖለቲካል ልዩነቶች ማለት አንደኛው በዚህ እንሂድ ያኛው በዛ እንሂድ የሚልበት ሌሎች የሚያስመል ላይክ አንዳንድ ሰዎች
ኦነግ መገንጠል ይፈልጋል ምናምን የሚል ወሬ ያወራል። እንደዛ አይነት ነገር የለም። ወይልፍ ኖሮትም አያውቅም በፖሊሲ ደረጃ በዛ ደረጃ አንደኛው ሀገር ሊገነጥል ሌላኛው ደግሞ እዛ ሀገር ውስጥ ሊቆይ አይነት ልዩነት አይደለም ያላቸው። በቅርብ ጊዜ የወጣውን ብሪፍ የማኒፌስቶ የኦሮሞ ሊብሬሽን አርሚ ማኒፌስቶንም ሄደህ ብታየው ክሊር በሆነ ሁኔታ የሚያሳይህ እንዴት ተደርጎ በዚህ ባለው ማዕቀፍ ውስጥ ወደ ሰላማዊ መንገድ የሚካሄድበትን መንገድ የሚያመላክት ነው በኢትዮጵያ ማዕቀፍ ውስጥ። ስለዚህ የፖለቲካል ዲፍረንሶቹ ያን ያህል ሰፊ አይደሉም። ያሉት ዲፍረንሶች እንዳልከው የኢንትረስት ዲፍረንሶች ናቸው። በትክክል ሃንድል ተደርግ ያለው ወይ ሪስፔክት ነበረው ወይ እነኚህ ሰዎች አምናቸዋለሁ። ትረስት ዴፊሲት ነው ትልቁ። አላምናቸውም። ታስረው የነበሩ ሰዎች ይፈቱ እያልን ስንጮት እዚህ ይልሃል። እንግዲህ ሁሉ ቦታ በሄድኩበት ቦታ ፍርድ ቤት የለቀቃቸው እነኝን በጣም የኦነግ መሪ የሆኑ ሰዎች ይፈቱልን እያልን ስንጮ በጣም ከዛ ቮይስ ውስጥ አንዱ ሰው ነኝ። በጣም በሚገርም ሁኔታ ያንን ነገር ላይ እንድልም የሚገፋፉኝ አብረውኝም ይሉ የነበሩ ሰዎች እነኚህ ሰዎች ሲፈቱ ኮምፕሊትሊ ጸጥ ነው ያሉት። ላይክ አንተ አትሊስት የአንኳኳኸው በር ሲከፈት እንደምን ዋላችሁ አትልም እንዴ? አመሰግናለሁ። እና አይ ነው ለፖለቲካ ቴንኪው ላለማለት ክሬዲት ላለመስጠት እንደሆነ ይገባኛል። ግን መሀል ላይ እንዳለ ሰው እኔ አፕሪሺየት ማድረግ ይገደዳል። ቢኮዝ ትረስትን ይጨምራል፣ መተማመንን ያበዛል ማለት ነው። የጠየቅነው ነገር ትረስት እንዲኖር ይሄን አድርጉ። በዚህኛው በኩል ደግሞ ልዩነት ካለ አጥብቡና በአንድ ኮማንድ ስር መግባት እሱ ትረስት ይፈጥራል። ቢኮዝ መንግስት ደግሞ አያምንህም። 2-3 ቦታ ከሆንክ ችግር ይኖራል። እነኚህ ትረስት ዲፊሲቶች እንዲጠፉ፣ ኢንትረስቶቻቸው እንዲቀራረቡ፣ ኢንተርናሽናል ኮሚኒቲ ደግሞ አንዴ ሁለቴ ያደርግ ያለው ወጪው እንጂ ጥቅሙ የለም ብሎ ባካፕ እንዳያደርግ በርታልን እባክህ አትሂዴትም ብሎ ዩሮፒያን ዩኒየንን፣ ኖርዌይን መንግስት፣ የአሜሪካን መንግስት፣ አፍሪካን ዩኒየንን ባካችሁ የያዛችሁትን ነገር ቀጥሎ የሚለውን ነገር ያንን ኢኒሽቲቭ የማበረታታት ስራ መስራት ነው። ከህዝብ ድጋፍ አንጻርም ደግሞ አንዳንዶች ዝም ብሎ የጠመንጃ ሱስ በሚመስል ደረጃ እስከ ተዋጋ ድረስ ብቻ ነው ይሄን አካል መደግፈው ጠመንጃ እስከያዘ ድረስ ከመለሰ ጠመንጃ ይስፈልጋሉ የሚል አቲቱድ ያላቸውን ሰዎችም ቴም የማድረግ ስህተት አለብን፣ ችግር አለብን። ዳስናታዊ ጎስ ሌላ ጊዜ የምትደግፈውን ሰውዬ አሁን ደግሞ የማትደግፍበት ምንም ምክንያት የለም የሚል እንትን ማለት ይኖርብናል። ኦሮሚያ ውስጥ አሁን ላይ ካሉት ተቋሚ የሚሆን ከመንግስት ጋር ፖሊሲያቸውን ለማስተያየት ከሞከርን ካስተዋልከው አንጻር በፖሊሲ ደረጃ ለድርድር የማይቀርብ እና በድርድር ሊፈታ የማይችል የፖሊሲ ልዩነት ያለው ኃይል አለ ወይስ ተቀራራቢ ፖሊሲ ነው ያላቸው ብለህ ታስባለህ? ያ እንግዲህ ፖለቲካል አጀንዳ እና ፖለቲካል ማኒፌስቶቸውን ስታይ ተቀራራቢ ነው። ፕሮግራማቸው በጣም ተቀራራቢ ነው። አሴት ፐርቴንስ ቱ ኦሮሞ ፒፕል ኦሮሞን ህዝብ በሚመለከት ያላቸው ነፃ እንዲሆን ይፈልጋሉ፣ በዲሞክራሲ እንዲኖር ይፈልጋሉ፣ ፕሮስፐር እንዲያደርግ ይፈልጋሉ፣ የራሱን ሀብትና የራሱን ሀገር እንዲያስተዳድር ይፈልጋሉ። በዚህ ላይ የሚለያዩበት የለም። ካፋ አባው በፊት ኦፒዲዮ ይባል የነበረው አሁን ከብልጽግና ውስጥ ያለው የኦሮሚያ ጽህፈት ቤትም በዛ በኩል ያሉት የኦሮሚያ ክልላዊ መንግስትና ጨፌው ይህንን ነገር ላይ ምንም አይነት ክፍተት የላቸው። ቢኮዝ የኦሮሞ ተወላጆችም ናቸው። በኦሮሞ ከአባው ሲወርድ በመጣው በኦሮሞ ህዝብ ትግል ውስጥ የሚያደጉ ሰዎች ናቸው እና ሰልፍ ዲተርሚኔሽን ምንድን ነው የሚለው ላይ ምናልባት ጥያቄ ሊኖር ይችላል። የኢትዮጵያ ህገ መንግስት አንቀጽ 39 ላይ ሰልፍ ዲተርሚኔሽንን አስቀምጦታል። ካፋው ደግሞ ህገ መንግስቱ ይከበርና ሪል ፌዴራሊዝም ይኑረን ይላል። አባው ደግሞ ሴም ቲንግ ነው የሚለው። ሰልፍ ዲተርሚኔሽን የኦሮሞ ህዝብ ኦፖርቹኒቲውን መቼ ያገኘ? መጀመሪያውን በግድ ነው እዚህ ኤምፓየር ስር የገባው። ያንን ብሬኪንግ ፖይንቱን አልተሻገረም ነው ብሎ የሚያስቡ አት ኤንድ ኦፍ ዴይ ግን እያሉ ያሉት የኦሮሞ ህዝብ እንደ ህዝብ ፍላጎቱ ይከበርለት ነው። ሲምፕል ሶስቱም አካላት ፍላጎቱ ይከበርለት ባይ ናቸው። ራሱን ያስተዳድር ባይ ናቸው። በሀብቱ ላይ ባለስልጣን የሆነ ይግዛ፣ የራሱን ሀብት ያስተዳድር ባዮች ናቸው። ከሌሎች ህዝቦች ጋር በሰላም ይኖሩ ባዮች ናቸው። ፎር ኦል ኢንቴንትስ ኤንድ ፐርፐስስ በሌላው ዓለም ቢሆን አንድ ፓርቲ ሁሉ ሊሆኑ ይችላሉ። በአንድ ፓርቲ ውስጥ አሁን ሪፐብሊካን የሚባለው ወይ ዴሞክራት የሚባለው አሜሪካ ሀገር የራሱ ስፔክትረም አለው። ሊኒየንስ ማለት ነው። ራይት ሊኒንግ፣ ሌፍት ሊኒንግ ኤንድ ሚድል የሚባሉ ማለት ነው። እና ሚድል ኦፍ አይል የሆኑ አሉ። በዛ ሌቭል ልታያቸው ትችላለህ። ግራ ዘመም፣ ቀኝ ዘመም እና ማዕከለኛ ምትል ምንድነው ታዲያ
ከአንዴ ከሁለት ጊዜ በላይ የተደረጉ ድርድሮች በመንግስትም በኩል ያለ መነሳሳት ታያለህ። በኦሮሞ ነጻነት ሰራዊት በኩልም አመራሩን ዋና አመራሩን እነ ጃልመሮን ከሀገር ውጭ ድረስ እስከ መላክ ድረስ ተነሳሽነት ታያለህ። በፖሊሲ ደረጃ ደግሞ ያን ያህል የሚያገዳድል እና ለድርድር የማይቀርብ ፖሊሲ ማታይበትም። የትግራዩም ጦርነት የትግራዩ ኃይሎች እና የመንግስትም መደራደር የቻሉበት የፖለቲካ መድረክ አለ እና ምንድን ነው ከሁለቱም በኩል ተነሳሽነት አለ። በፖሊሲ ደረጃ ሰፊ ልዩነት የለም፣ ግን ድርድሮች ሊሳኩ አልቻሉም። በዚህ መሀል ደግሞ የኦሮሞ ህዝብ በእውነት ሰፈር እያደረገ ነው እና ምንድን ነው ችግሩ? አያ እንግዲህ አሁን ስፔሲፊክሊ ችግሩ ነው ጀስት ሂውመን ኔቸርም ነው። አንዳንድ ጊዜ ቅሬታዎች አንዴ ከተፈጠሩ በኋላ በዛ ላይ ሌየር እየተፈጠረ ይሄዳል። ሌየር ማለት አንተ በዚህ ጊዜ እንደዚህ ያደረግ፣ አሁን ለምሳሌ የብልጽግና ፓርቲ ወይም የኢትዮጵያ መንግስት እንዲህ አይነት ጉዳት አደረሰ ተብለው የሚዘረዘሩ ብዙ ጊዜ በኦላም መሪዎችም ሆነ በደጋፊዎች የሚዘረዘሩ ነገሮች አሉ። እንዲያደረገ እንትናን አሰረ፣ ይሄን ከዳን፣ እንዲፈጠረ የሚባለው ነገር አለ። በመንግስት በኩል ደግሞ እንደዚህ ጥፋት ሰራችሁ፣ በህዝብ ላይ እንዲያደርጋችሁ፣ አገር ከገባችሁ በኋላ ከድታችሁ አልታረቃላችሁ፣ ከቲፒኤልኤፍ ጋር ሄዳችሁ ሌላ ህብረት ፈጥራችሁ እንደገና የራሳችሁ መንግስት በሰላም የመጣችሁበትን ወጋችሁ የሚሉት ክስ አለ። ደግሞ በዚህ በኩል እነኚህ ነገሮች በአንድ ቀን የሆኑ አይደለም። አንደኛው ቅሬታ ሌላኛው ቅሬታ ላይ ቢልድ እያደረገ ትረስት እየጠፋ ቅራኔ እየሰፋ ነው አሁን እዚህ ያሉት። ከዛ በዘለለ ደግሞ ኢንትረስታቸው ፓወር ላይ መቆየት ነው። መንግስትም ፓወርን ሜንቴን አድርጎ ቢኮዝ እቅድ ታወጣለህ። መንግስት ስትሆን እንዲያርጌ ይሄን ሰርቼ ትላለህ። በጦር መሳሪያ እስከ መጋጨት ድረስ ከደረስክ እዛ ፓወር ላይ መቆየት የጉዳይና የፍላጎትን ማስፈጸሚያ ብቻ ሳይሆን ከዛ የምትወርድበት መንገድም ሰላማዊ ካልሆነ የመኖርና ያለመኖርም ጉዳይ ነው እየደቀነብህ ያለው። መሳሪያ የያዘ አካል ወረድ ሲለ ማለት ነው አይደለ? የትረስት ኢሹ አለ። የስስቴን የራስን ፍላጎትና ፖሊሲ ለማስፈጸም በቦታ ላይ የመቆየት ፍላጎት አለ። ኢቨን ሴኪሪታይዝድ ደግሞ ይሆናል። ራሱ ስልጣን ራሱ በሰላም ካልሆነ የምትጠይቀው ትሬትን እያደረክ ያለው መኖርና አለመኖሩን እንደ መንግስት እንደ ግለሰቦች እነኚህ ሰዎች ልታጠፋ እንደመጣ ነው የሚሰማው። ትረስት የለም። በጣም ትልቅ ጋፕ አለ ማለት ነው። አሁን እነኚህን ማጥበብና አንደኛ ፖለቲካል ኢንትረስታችሁ አንድ አይነት ነው፣ ሁለተኛ ከአንድ ህዝብ ነው የምትወጡት። እስካሁን የተፈጠሩትን ነገሮች ኦነርሺፕ ውሰዱና እነሱ ወደኋላ የምንተውበት መንገድ እናበጅ፣ ከዛ ወደፊት የምትሄዱበትን መንገድ ደግሞ ፎርጅ እናደርግ። እንደ ህዝብ መሳሪያ ሞኖፖላይዝድ ሆኖ በመንግስት ውስጥ ያለው ስትራክቸር፣ የካሳ ፕሮሰስ፣ ማስተካከል የሚገባን ነገር ምንድን ነው የሚለውን አብረን እንስራ። ሌትስ ሲ ኤ ፊውቸር ቱጌዘር የሚለው ነገር ላይ እሱ ነው እንግዲህ የምክክሩ ሂደት። እኔ ፌል አድርጓል የሚባለውን ነገር አልስማማም። ደስ የሚለኝ ምንድን ነው ቢሳካ ነበር። በአንደኛው ወይ በሁለተኛው ጊዜ ተሳክቶ ተፈራርመው ልክ ፕሪቶሪያል እንዳየነው ደስ ይለኝ ነበር። ግን አትሊስት ያንን መንገድ ሄደውታል። ያንን መንገድ ሄደዋል ማለት ያንን እርምጃ መንግስት ምን ሊያደርግ እንደሚችል ያውቁታል። ኦልሬዲ መፍትሄው የት ጋር እንዳለ ያውቃሉ። ኦልሬዲ አርቅቀው መሬት ያስያዙት ነገር አለ። መመለስ ካለባቸው የት እንደሚመለሱ ያውቃሉ። አስታራቂም ማንን እንደሚያገኝ ኔትወርኩ ቢልድ ተደርጓል። ኮንቨርሴሽን ተጀምሯል። ኤኒ ፕሮግረስ ቱዋርድስ ፒስ ፌሌር የለው። የምንፈልገውን ያህል ውጤት አላገኘንበት ይሆናል። ስቲል ፕሮግረስ አሉ። በሌላኛው በፋኖ በኩል ያለው ኃይል እኮ ያለበትን እያየ ሆኖ እንግዲህ ወደ መመካከር ወደ እንኳን የለም። የት የሚባል ቦታ እንኳን እኛ እኮ አሁን ታንዛኒያ እኮ እንላለን አይደለ? ታንዛኒያ ቦታ ነበር፣ ቦታ አለ፣ ጊዜ አለ፣ ዲዲአር አራራ የሚል ኮንቨርሴሽን ፌልም ቢያደርግ ፌል ያደረገው አንድ እርምጃ ተራምዶ ነው። ከዛ ሁለተኛ ደግሞ የወደቀው ሲነሳ ነገ ከዛ ከሁለተኛው ቢልድ የምናደርግበት ነገር ትተናል። ኮምፕሊትሊ እንደ ሎስት እንደሆነ ነገር አድርጎ ማሰቡ ጥሩ አይደለም። ኢንካሬጅ ማድረግ፣ ወደዛ የሚገፉ ኃይሎችን ማጠናከር፣ እንደ ኖዋር አይነት ወተን በደብዳቤዎቻችን፣ በድምፀቶቻችን፣ በፐርሰናል ሪሌሽንሽፖቻችን ፕሊስ ጆሌ ዴቢያ ልጆቻችን ተመለሱ ባካችሁ፣ ህዝባችሁ እየጠፋባችሁ ነው፣ ለእኛ ብላችሁ የእኛን ስም ይዛችሁ ጀምራችሁ እኛን አጥፍታችሁ አትጨርሱ፣ ተመለሱ የሚለውን ነገር ፕሬሸር ማድረግ እና ጥሩ ነገሮች ስናይ አሁን በቅርብ ጊዜ የኦሮሚያ ክልል ፕሬዚዳንት ቦሽመልስ የሆነ ፌስቡክ ፔጃቸው ላይ ያወጡት ነገር ነበር።
ሪሊ አድማየር የሚደረግ ነገር ነው። እኔ እንደንትን ማለት ነው ቢኮዝ ሰው አሁን ፒፒ ይለኛል ብሎ ፈርቶ ሰው ፈጣሪ እንኳን ቢመጣ ከመንግስት በኩል ከመጣ ይደበቀዋል። ምንም ቢመጣ ላይ ጥሩ ነገር እያየ ነው የምትክደው። ለምን ጎረቤቴ መንግስት ወይ ፒፒ እንዳይለኝ ነው። ጥሩ ነገር ስታይ ጥሩ ነው፣ መጥፎ ነገር ስታይ መጥፎ ነው። ጠላት አትሁን፣ አዲስ ነገር ፈጥረህ አትለጥፍበት እንጂ ይሄ መጥፎ ነው። ብዙ ነገር እንናገራለን። አሁን የታሰሩ ሰዎች እስር ቤት በነበሩ ሰዓት ፍቱ፣ ምንድነው ችግራችሁ እንላለን። አይሰማም ሰው እሱ ግን ኦቦ ሽመልስ አብዲሳ ወጥቶ ለሰላም ያንን የሚያክል እጅ ሲዘረጋ ሴንትራል ያለውን ኦላ የሴንትራል እንደዚህ ብለዋል፣ ዝግጁነን እናዘጋጀን እናመቻቻለን ብሎ ረጅም ነገር ሲጽፍ የአንድ ክልል ፕሬዚዳንት ነው አይደለ? ይሄንን አፕሪሺየት ማድረግ ለምንድን ነው ማንችለው? እንደ ኦሮሞ ኦላን እየደገፍክ ግን የኦሮሚያ ክልላዊ መንግስት ፕሬዚዳንት ያሳየው ጀስቸር አፕሪሺየት የሚደረግ ነው፣ ህዝባችን ጋር ሰላም የሚያመጣ ነው ብለህ ተመልሰው ኦላን መደገፍ ትችላለች። ኦኬ ፖለቲካል ካልቸራችን ትንሽ ሜሲ ስለሆነ እሱ ነው። እኔም መሀል ላይ ያለውን ነገር እንደሚፈልግ ሰው ሁል ጊዜ አፕሪሺየት አደርጋለሁ። የእነኚህ ሰዎች መፈታት ትልቅ ሙቭ ነው ቱዋርድስ ትረስት ቢልዲንግ። በቅርብ ጊዜ በፊትም ሲያሳየ የነበረው በተለይ በቅርብ ጊዜ ግን እያሳየ ያለው የኦሮሚያ ክልላዊ መንግስት ጀስቸር በፕሬዚዳንት በኩል የተደረገው ቢግ ሙቭ፣ ትልቅ ሙቭ ነው። ልበሰፊ እንደሆኑ ዝግጁ እንደሆኑ እያሳዩ ሴም ቲንግ ከኦላ ሴንትራል ኦላ ኮማንደር በጃርሰኝ በኩል የተደረገው ነገርም ደስ የሚል ነው። አሁን እንደዚህ አይነት ነገር እኮ ጠፍቶ ከሆኑ ነፋኖ ጋር የምንለምነው ኢትዮጵያውያን ሌሎቹ እየለመናል። እሱን ካነሳው እንደውም ለድርድሩ ትንሽ እኔ እንደ እንቅፋት ነበር ያየሁት በጃልሰኝ እና በኦሮሞ ነጻነት ሰራዊት መካከል የተፈጠረው መከፋፈል ድርድሮቹን በሁለት በኩል እንዳይከፍላቸው አያሰጉም? እሱን አይደለም ያልኩ። ያኛውንማ ቅድም ጠቅሼልሃለሁ። እሱ የትረስት ዴፊሲት ነው። መከፋፈል ትረስት ዴፊሲት መጥፎ ነው። መከፋፈሉ የሚያመጣው መንግስት ከማን ጋር ልነጋገር ይልሃል፣ ሌላ ችግሮች እንደዚያ ክፍተቶች ይፈጥርብሃል። እንደውም ፕሬዚዳንት ሽመልስ ያንን መከፋፈል ተሻግረው ሄደው ኢቭን በአንድ በኩል ያለ ሴክትም ቢሆን ፈቃደኛ መሆኑ እንደዛ ማድረጋቸው አንዱ አፕሪሺየት የሚደረግበት ምክንያት ነው። መከፋፈሉን ሳይሆን ጃልሰኝ ግን ለምክክርን አንጠላም፣ ለመመካከር ዲል ለማድረግ ፈቃደኞች ነን የሚል ንግግር ተናግሮ ነበር። እዛ ላይ ተመስርቶ ነው ኦቦ ሽመልስ የተናገረው አይደል? ያንን አፕሪሺየት ማድረግ አለብን። በጃልሰኝ በኩል የነበረውን ጀስቸርም ፈርደር ደግሞ ያለውን የትረስት ዴፊሲት በዛ በኩል እያጠበቡ በዚህ በኩል ያለውን ፍራክቸር እንኳን ትተው ተሻግሮ እንደዛ አይነት ይሄ ጥሩ ነገሮች ናቸው። ጥሩ ነገር አፕሪሺየት ስናደርገው እየበዛ እየሰፋ ይሄዳል ብዬ አምናለሁ እና ህዝቡ እያየ ነው እየበዛ። አሁን ሰላሌ ላይ ያየው ነገር ሌላ ፍንፍኔ ውስጥ ብዙ ቦታ ውስጥ ማየት ትጀምራለህ። ያምናሉ እየተነሳ ነው። መንግስትም ደግሞ በተለይ የኦሮሚያ ክልል መንግስት ይህንን ካሳየ ፌዴራል መንግስቱም ሴም ቴንደንሲ እንዳለው አስባለሁ። ይሄ ካለ አይ ዶንት ቲንክ ተመሳሳይ ድምፀት ስለሚኖረው የሚከለክለን አይመስለኝም። ወተን እባካችሁ ሰላም ነው የምንፈልገው የሚለውን ድምፅ ከምንሰማው ነገር አንጻር ይጋረዳል ብዬ ስለማላስብ we should continue እንደ ህዝብ ፕሬሸር ማድረግ አለብን። ኦነርሺፕ አልወስድም የምለው ለዚህ ነው። እኔ እንደው ስም አምጥቼ ያስቀመጥኩበት እንጂ ኖዋር የሚለው ነገር ያያና ሊሆን አይችልም። መቼ ነገሩ ከበፊትም የነበረ ነው፣ የህዝብ ነው። ሰዎች ኦን ሲያደርጉ አሁን ቅርብ ጊዜ የሆነች እህቴ ደውላልኝ ነበር። እንዲህ ተደራጅተን እንዲህ እናስባለን እንደዚህ ፖስተሮች ነው። ፕሊዝ በጣም በደስታ ቀጥሉ። መረዳችሁን ነገር አሳውቁኝ። we're working together። ባለቤትነት ግን ውሰዱ። የሚፈሰው የአያና ዘመዶች ደም ብቻ አይደለም፣ የመላው ኢትዮጵያውያን ዘመዶች፣ የሁላችንም ቤተሰቦች፣ ሁላችንም ገበሬዎች ናቸው እና ህዝባችን ጎን የምንቆምበት ነገር ላይ ኖዋር ሀሳቡ እንደው በቃል ደረጃ በሃሽታግ ደረጃ እኔ ያመጣሁት እንጂ የነበረ ስሜታችን የጋራ ፍላጎታችን ነው፣ የሁላችንም ነው። ይዛችሁ ሂዱ የሚለውን መልእክት በዚህ ሚዲያ ማስተላለፍ ፈልጋለሁ። በጣም ቴንኪው አያና፣ በደንብ ነው ያወራነው አድምተን። ወደ ቀጣዩ ርዕሴ ልለፍ። እንደውም እዚህኛው ርዕስ ላይ አንድ ራስክ ጠቀስ አድርገዋል። ለቀጣዩ ርዕስ መነሻ የሚሆን ብልጽግና የሚባሉ ወቀሳዎች ይከሰታሉ እና አንተ ላይ ደግሞ በተደጋጋሚ አይባለው ብልጽግና የሚል ወቀሳዎች ሲደርስብክ፣ በተለይ ከሰሞኑ አንድ የትግራይ ሚዲያ ብሎ ራሳቸውን የሚጠሩ ሰዎች ጋር ለቃለ መጠይቅ ሄደክ ነበር እና እዛ ላይም በተደጋጋሚ 6 ጊዜ ብልጽግና ነክ አንተማ እልም ያልክ ብልጽግና ነክ ብላ ስትፈርጅክ
ከዛ ሁለት ጊዜ ደግሞ እኔ ብልጽግና ነህ ካላልኩክም ስትልክ ታዝቤ ነበርና እሱንም ታነሳልኛለህ። እውነት አያና ምንድነው እንደዚህ ብልጽግና ተብሎ የሚያስወቅሰው ነገር ያደረገው ነገር አለ ወይ? ሳናቅ ኢትዮጵያ ሄዶ ሻይ ጋበዘው ሰው አለ ወይስ ምንድነው እንዲህ በየቀኑ ብልጽግና ተብሎ ሻይማ ጠጥቼ የሚያስወቅሰው ነው ነገር? የመጣሁት። ሻይማ ቢጋብዙኝ ነው የሚሻላቸው። ሻይ ያልጋብዙኝ እኔን ያልጋበዙ ወንድማቸው ሻይ በደንብ ነው የምጠጣው። አንተም ትጋብዘኛለህ። ያ ከሌሎቹም ወንድሞቼ ጋር ነው። እኔ ከሁሉም ጋር ነው የምሰራው። ነፍሱን ይማርና በቴ በህይወት ነበረ ባለፈው የሄድኩኝ ጊዜ። እሱም ደውዬለት መገናኘት እንደውም አልቻልንም። ከሌላ አበባው ጋር እንትን ያለ ሰው ጋር ከሌላ ሰው ጋር ተገናኘው። ምክክር ኮሚሽኑ ሰዎች ጋር ሄጄ ረጅም ሰዓት አሳለፍኩኝ። ከኮሚሽነር ምክትል ኮሚሽነር ጋር ከዶክተር ዮናስ ጋር ረጅም ውይይት ነበረኝ። ሚዲያ ላይ ያላቸውን ውክልና በሚመለከት ከመንግስት ሰዎችም ጋር እኔ ምንም ችግር የለኝም ማናቸውም ላይ ብልጽግና የሚለውን ነገር ደግሞ ከሆነ ሪያሊቲ እኔ አንዳንድ ጊዜ የስራው ጉዳይ ሆኖብኝ ነው እንጂ የስራው ጉዳይ ስልህ ላይክ ይሄ ኖዋር የሚባለውን ነገር ከአንድ በኩል ሆነ አይሰራ መሀል ሆነ ማስተካከል አለብህ እንጂ እንደው ደስ እንዲላቸው እንዲቀላቸው ውይይቱ ሌላ ነገር እንድንወያይ ቦታ እንዲከፍት ዝም ብዬ እንደው ብልጽግናዎችን ውጭ ሀገር እንደው መዝግቡኝ ልበላቸው እንደሚያስብል ነው። አንዳንድ ጊዜ ምን ችግር አለው? ብልጽግና ሆንክ ማለት ክስ ነው እንዴ? 14 ሚሊዮን ሜምበር ያለው ድርጅት እኮ ነው። ሀገር እየመራ ያለ ዶሚናንት ፓርቲ ማለት ነው። ብልጽግና መሆን ከፈለኩ ብልጽግና መሆን እችላለሁ። ኖቦዲስ ቢዝነስ። ከፈለኩ ለእንኳን ብልጽግና የናዚ ፓርቲዎች አሉ። በዚህ ጥቁረቴ ልገባበት እችላለሁ ከፈቀዱልኝ። ማን ገባ አይደለም? ከሰው ብር ሰብስቤ አይደለም የምኖረው። ፈጣሪ ይመስገን በላቤ የምኖር ሰው ነኝ። ኖቦዲ ኦስ ሚ ናቲንግ። እኔ እዚሁ ላይ ብዙ ሳትሄድበት ልጨምርልክ እና እንደውም መሀል ላይ አነሳዋለሁ ብዬ ነበረ። እስቲ ወደዚሁ እንግባ። አንደኛችንን የትግራይ ኤሊቶች አሁን የብልጽግናውንም አብሬ ያመጣልሃለሁ። የትግራይ ኤሊቶች በከፍተኛ ሁኔታ የትግራይን ህዝብ የሚያወናብድ ዘመቻዎችን፣ እንቅስቃሴዎችን ሲያደርጉ እናስተውላለን። የሌላን ህዝብ ስም ለማጠልሸት፣ የተለያዩ የፖለቲካ አጀንዳዎችን ለማራመድ፣ የአንድን ህዝብ የፖለቲካ አመራሮች ስቦ ወደ እነሱ አስተሳሰብ ውስጥ ለማስገባት፣ እነሱ ደግሞ የሌላው ፖለቲካ ውስጥ ገብቶ አንዳንዶች እንደነ ስታሊኑማ የወቦ ቃል አቀባይ እስከመሆን ፍላጎት ያላቸው በሚመስል መልኩ የሚደረጉ ነገሮች በጣም የተወናበዱ ልክ ያልሆኑ ነገሮችን አያለው። ኤሊቶች የሚለውን ብታስተካክልልኝ ደስ ይለኛል። ይቅርታ፣ ኤሊቶች አይደሉም እነኚህ። ትክክለኛ የትግራይ ኤሊቶች አሉ። ከዛም ውስጥ ችግር ያለባቸው ሊኖሩ ይችላሉ። ግን እነኛ አሁን የምንጠራቸው ሰዎች ብዙዎቹ የሚዲያ ፐርሶናሊቲስ ናቸው። አንዳንዶቹ ከናካቴው ምንም ኖሃው የሌላቸው የተመረጡበትን ምክንያት ምንም ስለማያውቁ በሉ የተባሉትን ስለሚሉ የተመረጡም ያሉበት ነው። እነኛ አይደሉም የሚወክሉት ጉዳይ። አሁን ዛሬ ጀነራል ታደሰ ወረደ የተናገሩት ነገር የትግራይ ኤሊቶች ንግግር ብለህ የምትይዘው እሱ ነው። አትበጥብጡን፣ ይሄ ህዝብ በቅቶታል፣ አትበጥብጡን፣ የታጠቀውን ኃይል ዲዲአር ፈርሞ ቁጭ ብሎ ስርዓት ይዞ እየጠበቀ ያለውንም ኃይል ስም አታጠልሹ፣ ሌላ ዘመቻቸውን ተው የሚል አይነት ይሄ አሁን የሰከነ አእምሮ ያላቸው ናቸው የትግራይ ኤሊቶች። እነጌታቸው እነኝ ናቸው። አንዳንዶቹ ችግር ሊኖርባቸው ይችላል። የራሳቸው የፖለቲካል ኢንትረስት በተለይ ከፓወር ትንሽ ፑሽ ከተደረጉ ራሳቸውን የሚሉ ሌሎች እንደዚህ አይነት ትንንሽ ሰዎች ትንንሽ ፕሮፋይል ያላቸውን እና የእውቀት የፖለቲካ አንደርስታንዲንጋቸው ሎወር የሆኑትን ሂዱና የሆነ ነገር ፍጠሩልን፣ ቴንሽን ፍጠሩ የሚሉ ግርግር ካልተፈጠረ ህዝብ በህዝብ ላይ ካልተነሳ እኛ ተመልሰን ምንም አይነት ሚኒንግፉል ፓወር የምንይዝበት በር ተዘጋግቷል የሚሉ እሳት ማንደድ ነው ያለብን የሚል በዛ አይነት እሳቤ የሚንቀሳቀስ ኃይል አለ። እሱን ኃይል እና የትግራይ ኤሊትን አንድ ላይ አናያይዘው። የተማሩ ሰዎች ሊያስጠርቁ ራሱ አሁን ሲሞክሩ የነበሩ በጣም ትልቅ ኤሊቶች አሉ። ከእነሱ ጋር አንድ ላይ እነዚህኞቹማ ቲፒኤልኤፍ አልተከፈለም እስከማለት ደርሰዋል። እና እስቲ እሱን እንመልከተውና እያና ለመነሻ ይሆነናል። እሱ ጋር ቪዲዮ ልታሳየን ነው። እዚህ መጥቼ መነጋገር የፈለኩት አትሊስት በተወሰነ ደረጃ እኔ ሶሉሽን ፎከስድ የሆነ ኮንቨርሴሽን ነበር ተስፋ ያደረግኩት ወደ መፍትሄ የሚያመራ እንጂ ሬትሮአክቲቭሊ ተመልሶ ምን ያህል ድንቅ 27 ዓመታት የፀሐይ ዘመን እንዳሳለፍን እና ቲፒኤልኤፍን የማሞገስ ፕሮግራም እንደሆነ ባውቅ ትንሽ ተጠነቀቅ ነበር። ሞር
ምናልባት እንደምትሉት አይነት ፒፒም ሆኜ ይመጣ ነበር በተቻለ መጠን እሱ እንዳለው ከዚህ በላይ ከሆንክ ድሮ ብቻ ነው እንጂ የቀረ you're entitled to your opinion and also you're entitled to interrupt me because this is your media but respectfully ያለው ነገር አያና ሁለት ደቂቃ ውስጥ ሁለታችሁም ሁለት ጊዜ አቋርጣችሁ እንዴት ነው አይደለም ልጁን ያቋረጥኩት ሐሳቡን ሳይጨርስ አቋርጬ የሰጠው ቸኩያለሁ አልጨረሰም ነበር ሐሳቡ አንዴ ቆይማ አንተ አያና ለኦዲየንሱ ክብር ሲባል ሪዲኩል በማድረግ ሰው አያሸንፍም የፒፒ ደጋፊዎች እንዳለ ለዚህ ገብተው ብዙ ነገር ቢጽፉ ህዝብን አያሸንፍም እኛ እዚህ ያመጣን አንተ በስልክ እንዳናገርከኝ ላመጣህ እኮ አይገባም አክብሬ ሳመጣ መድረክ ልስጥህ ሐሳብን ግለጽ ብዬ ነው አንተ ግን ያደረክ ያለው ሪዲኩል ነው ይሄ ደግሞ የብልጽግና አሰራር ነው ብልጽግና አንዱ የሚሰራበት ዲሁማናይዝ ማድረግ ነው ሰዎችን ሪዲኩል ማድረግ ነው ኢንሰልት ማድረግ ነው ፐርሰናል ይቀርታ አያና ብልጽግና ነው you need to know that የብልጽግናን ሐሳብ ነው የሚነገር ስለዚህ ከአያና ሲቪላይዝ ብልጽግና ቢሆን እንደዚህ አይነት ፉልሽ የሆነ እንትን አያመጣም ብልጽግና ስማርት ናቸው ሚዲያ ላይ ይሄ እኮ ዝም ብሎ እንትን ይሆነ አሁን አያና ማድረግ ያለበት ምንድነው based on facts እንነጋገር ካልሆነ ግን ለብልጽግናም እየጎዳው ነው እንጂ እየተጠቀምኩ አይደለም እኔ ብልጽግና አያና I think እዚህ ላይ ለምሳሌ አሁን እኔ እንደማየው ከሆነ አያና በጣም ሚስኢንፎርምድ ነው a lot of thing ዝም ብሎ የአክቲቪስቶች ፕሮፓጋንዳ ነው እንጂ ያለ እውነተኛው የፖለቲካው መረዳት የለህም አሁን አንቺ ምትኝ በደብረጽዮንና በጌታቸው መሃል ዲቪዥን የለም ነው ያለህን ሰምተሃል እሱ አንተ ምትለውና በደብረጽዮንና በጌታቸው መሃል ያለ ልዩነት ቆይ አያና እኔ እኮ ቲፒኤልኤፍ ያለበት ቦታ መቀሌ ላይ ሆነ ያለሁት ምንድነው እያልክ ያለው ህዝቡ እንዳይረዳም እኮ እንትን ባሪየር እየፈጠርኩ ነው የሌለው ቆይ አዳምጠኝ ስማኝ 130 ካድሬ ተሰብስቦ 7 ካድሬ ጉባኤ አይካሄድም ስላለና ጌታቸው ረዳ ጉባኤው ላይ ተገምግሞ እንዳይወጣ ጉባኤው ላይ ስላልተሳተፈ ሁለት ግሩፕ አለ ተላል 99% ጉባኤ አካሂዶ ጌታቸው ረዳ ስላልገባ በጌታቸውና በደብረጽዮን እያልክ ትከፋፍላለህ እንዴ ደግሞ ሲጀመር የደብረጽዮን ቲፒኤልኤፍ የሚባል የለም የትግራይ ህዝብ ቲፒኤልኤፍ ነው ያለውና ብዙም እንትን አልበልልህ የመጨረሻውን ላስቀረውና ይገርኔ ባይዘው የሌላ ሚዲያ ላይ የተደረገው እዚህ ሚዲያ ላይ አንተ ያው እንትን እየጠየቀኝ ስለሆነ ችግር የለውም ግን እዛ ሚዲያ ላይ ሄጄ ያደረኩትን ንግግር እኔ የራሴን ተከታዮች ላይክ በተለይ ቲክታክ ላይ ያሉ ፎሎወሮቹ ሄደው ይቅርታ ጠይቄያለሁ እናንተ ተከትላችሁኝ እንዲያነት ቦታ ሄዳችሁ እንዲያነት ኮንቨርሴሽን መስማት የለባችሁም አይ ቲንክ ለተያይጄ ነው መሰለኝ የሄድኩት ኦልሬዲ አውቃለሁ በስልክ እሷ የጠቀሰችው የስልክ ኮንቨርሴሽን ትንሽ ደስ የማይል ስለነበረ መጨረሻ ላይ ስወጣ ያልኳትን ነገር ብያት ነው የሄድኩት በኤሊት ሌቭል ፖለቲካ ሊያወራ የሚችል ትንሽ ኤሌቬትድ የሆነ ኮንቨርሴሽን ካለ አምጪና ላናገር አንቺ ካስቻለሽ ዝም ብለሽ ከእንደዛ ሰው ጋር ልነጋገር ከአንቺ ጋር ግን ለማውራት ይቸገራለሁ ቢኮዝ በጣም ሎወር በሆነ ሌቭል ፕሮፓጌት ተደርጎ የተነገረ ፖለቲካ ነው እያወራሽኝ ያለሽው ብያት ትንሽ ያለቻቸው ነገሮች መድገም አልፈልጋቸው በእነሱ ለተያይዤ ሄድኩኝ በበነጋታው እና ፎሎ የሚያደርጉኝ ሰዎች መጥተው እዛ እንደዚህ አይነት ኮንቴንሽስ የሆነ ነገር ጥሩ አይደለም ለእኔ ጦርነት ይቁምባይ ነኝ እንጂ ሚዲያ ላይ በነገራችን ላይ አያና አውቀከዋል እኔ አላወቅኩትም ነበር አብሮክ የቀረበውን ሰው እሷ ገብርዬ ነው ስትለው የነበረው አላወቅኩትም ነበረ ከአንተ ጋር ኢንተርቪው እንዳለኝ ከአንድ ወዳጅ ጋር ሰው አውቀዋል ወይ ግን ከማን ጋር ሲያደርግ እንደነበር ልፍታይ እንደሆነ ነው ልፍታይ ማለት በፍጹም እኔ እንደዚህ አይነት ሰው አርጌ አልጠብቀውም ነበር በጣም የሚያሳፍሩ ነገሮችን በኢህአዴግ ጊዜ አሁን አይደለም የሚያሳፍሩ ነገሮችን ሲጽፍ የነበረ ሰው ነው በህዝቦች መካከል በጣም ግጭቶችን ሊፈጥሩ የሚችሉ ነገሮች እና እሱን ነው የትግራይን ህዝብ ሊመሩ የሚችሉ ሰዎች ብላ እያቀረበች ያለችው እንደ ኤሊት እና እነሱን ደግሞ ሲያወሩ ሰማቸው ያነሷቸው ነገሮች አሉ ቪዲዮዎቹን እንተዋቸውና ዋናዎቹን አስታውሽ የለ የትግራይ ህዝብ ጄኖሳይድ ተፈጽሞበታል ጄኖሳይዱን የፈጸሙት ደግሞ ኦሮምኛ ተናጋሪዎች ናቸው ኦሮምኛ ተናጋሪዎች ጄኖሳይድ ፈጽመውበታል የኢህአዴግ ጊዜ ቲፒኤልኤፎች የበላይነት ስለነበራቸው የትግራይ ህዝብ ፈጸመው የሚል ነገር ነበር አሁን ላይ ኦሮሞ ለምን ፈጸመው አትልም ስትልክ ነበር እና ለምንድን ነው ይሄን ጄኖሳይድ የኦሮሞ ህዝብ ላይ ለማጣበቅ የተፈለገው ጄኖሳይድስ ነው ወይ የሚለውን አንሳል ይስተያያ ነው ከዛ የትግራይ መከፋፈል አንዴ አሁን የተናገርከው ነገር ላይ ተሳሳትኩ ስጠይቀኝ ነበርች እሷ በቲፒኤልኤፍ ጊዜ ሳይሆን በኢህአዴግ ጊዜ ትግርኛ ተናጋሪዎቹ ቲፒኤልኤፍ ነው የምትለው ትግርኛ ተናጋሪዎቹ ፈጸሙት ነው የምትለው እኛ ያላለነው ኢህአዴግ ቲፒኤልኤፍ መር ነበረን ሶ ቲፒኤልኤፍም ፓርቲ ነው የፓርቲው አካል ነው ኢህአዴግ ደግሞ ግንባሩ ነው የፓርቲዎቹ ቅርንጭት ሶ ግንባሩ ውስጥ ያሉትን ሌሎች ፓርቲዎች እጃቸውን ይዞ የሚመራቸው
እንደፈለገ የሚዘውራቸው የነበረው ቲፒኤልኤፍ ነው። ስለዚህ ቲፒኤልኤፍ ጥፋት አጥፍቷል ብለን መናገር መብት አለን። አንድ ፓርቲ ነው እየወቀስን ያለ። ኢኩቪኬት የምታደርገው ሁለቴ ብያታለሁ። አልተዋልሽ አይደለ? ይሄ ቲፒኤልኤፍን እና የኦሮሞን ህዝብ የምታወዳደሪው ፓርቲ እኔ ፓርቲ ነው እየወቀስኩ ያለሁት። ብልጽግናን የምትወቅሺ ከሆነ ወቀሺ። ብልጽግናን ስሙ የምጠራው ለእኔ ሲሆን ጊዜ ብልጽግና ነው የምጠራኝ እኔን ነው እንጂ ኢቭን መንግስትን ራሱ የኦሮሞ ብልጽግና ብላ ነው የምትጠራው። የሌለ ነገር ማለት ነው። ኦሮሞ ብልጽግና የሚባል ነገር የለም። ያለው ብልጽግና ነው። ወጥ ፓርቲ ሀገራዊ ፓርቲ ነው ያለው። ጽህፈት ቤቶች አሉት። የአማራ ጽህፈት ቤት፣ የኦሮሚያ ጽህፈት ቤት። የኦሮሚያ ብልጽግና ተብሎ የኦሮሞ ብልጽግና ማዕከላዊ ኮሚቴ የለውም፣ ስብሰባም አይሰበሰብም። አንድ ማዕከላዊ ኮሚቴ ነው ያለው። አንድ ሴንትራል የሆነ ገቨርነንስ ሲስተም ነው ያለው። ሙሉ ሀገራዊ የሆነ ፓርቲ ነው። ለአፈጻጸም ነው። ቲፒኤልኤፍ እሱን አልቀላቀልም ብሎ መሰለኝ አይደል? መጀመሪያም ወደ ግጭት መግቢያ የሆነው ብልጽግናን አልቀላቀልም ብሎ። ሬትሮ አክቲቭ ውስጥ አንግባ ብዬ 2-3 የለመንኩ እኔ አይዶን ነው። አሁን አንተም ጋር እንደ ኪሪየስ ስለሆንክም አንዳንድ አጀንዳ የተነሱት ሀሳቦችን መብራራት አለባቸው ብለህ ስላሰብክ እንጂ በህይወቴ ላይፍ ፕሪንሲፕል አድርጌ ከምከተላቸው አንዳንድ ነገሮች መሀል ምን ፍለጋ የት እንደሚሄድ ማወቅ አለብኝ። ለዛም ነው ይቅርታ የጠየኩት። እዚህ ቦታ የሄድኩት ምናልባት ሰላማዊ የሆነ ነገር እነሱ ሆድ የሚያስብሱት ሊረብሹት ዛሬም እንደገና ሊማግዱት የሚፈልጉት ህዝብ ካለ ሰምቶ ሰብሰብ እንዲል ቻሌንጅ ማድረግበት ነው ብዬ አስቤ ነው። ሁለተኛ ደግሞ በዛፎን ኮንቨርሴሽን ላይ ተመሳሳይ እሱ ይሄ ዙ ምናምን ብሎ ያነሳው አንበሶችና ዙ ውስጥ የተለያዩ እንስሳት አሉ። ግማሹ አንበሶች ናቸው የተወሰኑትና እኩል አይቆጠሩም አይነት እኛ ቁጥራችን ትንሽ ቢሆንም ላይክ ዲፍረንት አይደንቲቲ የመስጠት አይነት ነገር ነበር የተናገረው። አላልኩም ብሎ በኋላ ካደ ያው ቪዲዮ ደግሞ ሞኝ ነው የያዘውን አይለቅም አለ። አሁን ቁጭ ብሏል እዛው እና እንደዚህ አይነት ነገሮች የሚነገርበት ቦታ ላይ ገብተህ ኦፍኮርስ ቻሌንጅ ማድረግ ካልሆነም ትቼ እንደምወጣ አውቃለሁ። ግን ወደኋላ እንመለስ ብዬ እዛም ስለምን ነበር አሁንም ከአንተም ጋር እያደረግን ያለነው ኮንቨርሴሽን አይዲያዎቹን ለማውራት መሆኑ ጥሩ ሆኖ ሳለ ወደኋላ ተመልሰን ቲፒኤልኤፍ እንዲያደርገ እንትና እንዲያደርገ የሚለው የምንሄደው ለምንድን ነው? እዛ የምንሄደው ምን ልንማርበት ነው? ልናስተካክል ነው? ልንቃኝበት ነው እንጂ በጣም ይሄ ወደኋላ ተመልሶ ባክወርድስ ሉኪንግ የሆነ ያለፈው ነገር ላይ ብዙ ነገር መገንባቱ ይጎዳናል ብዬ አስባለሁ። ቱ ዩር ፖይንት ግን ቲፒኤልኤፍ በነበረበት ዘመን የነበረውን ፓወር የፖለቲካል ፓወር በነበረው ሲስተም ተቀበሉት። ስለዚህ ብአዴኖች እና በዛን ጊዜ ኦፒዲዮ የነበረው ቲፒኤልኤፍን ሊትራሊ በፓርቲ ሲስተሙ አስወጡት ከሴንተር ውስጥ። ሚኒንግ ቢኮዝ የጠቅላይ ሚኒስትሩ ፓወር በጣም ወሳኝ ነው ማለት ነው። ግን እንትና ማን ነው ከዛ በፊት የነበረው ኃይለማርያም ደሳለኝ ባኪንግ አልነበረውም ከደቡብ ህዝቦች ስለሚመጣ በጣም ሃይሊ ፍራግመንትድ፣ ደቡብ ደግሞ ወደ 50 ምናምን ነው እና ፍራግመንትድ የሆነና ባኪንግ ያልነበረው ስለነበረ እንደፈለጉ ሊያንቀሳቀሱት ሞከሩ። ሰውየው ካለበት ኤክስተርናል የኦሮሞ ልጆች የቄሮ ሙቭመንት ብዙ ነገር እየበዛ ስለሆነ እሱ አስረክቦ ለመውጣት ተገደደ። ያው እሱም ፓርት ኦፍ ኢኩዌዥን። ፋይናሊ ከፖለቲካል ፓወሩ እያስወጧቸው እንደሆኑ ሌሎቹ ፓርቲዎች ሲያዩ ፖለቲካል ፓወሩን ተውላቸውና የሴኪሪቲ እና የሚሊተሪ ፓወሩን ኮንሶሊዴት አድርገው ወደዛ ሄዱ። ስለዚህ ምርጫው በአንድ ፓርቲ ውስጥ አልካተትም ማለቱ ምናምን ኢትስ ጀስት ኤክስኪውዝ። ዋናው ምክንያት ግን ከነበሩበት የፖለቲካል ዳሚኔሽን ፑሽ አፕ ተደርገዋል። ስለዚህ የቀራቸውን ኦልሬዲ ቢልድ ያደረጉትን ሴኪሪቲ እና የሚሊተሪ አፓራተስ ውስጥ ያላቸውን ዶሚነንስ ተጠቅመው እንደዛ አይነት ነገር ለማድረግ ነው። እኔ እንግዲህ እንደምረዳው ይሄ አይደለም ተሳስተሃል የሚሉት ነገር ካላቸው ግን ችግር የለውም እቀበላቸዋለሁ። ለምን ብትል ምን ልናደርግበት ነው? የሞተ ቀን ነው። ትላንት የሞተ ቀን ነው። ነገ ያልተወለደ ቀን ነው። ያልተወለደውን ቀን እንዴት እናምጣው የሚለውን ዛሬ ባለው ቀን ላይ መስራት ነው እና ይሄ አይደለም የሆነው ነገር። እኛ በብጽዕና ደግ ሆነን ስልጣን ሰጥተን እነሱ ግን አባረው ሊገሉን ፈለጉ ካሉ ኦኬ አልፏል። ግን አሁን አይደለ ዲል አድርጋችሁ አልፏል። ያለፈን ቀን ምን ልንማር ሄደን የሚለው ነገር በጣም የአቲቲዩድ ቼንጅ ያስፈልገናል። እኛ አሁን ዛሬ እኮ ምኒልክ ጋር ሄደን እኮ ምንተናነቅ ነው። እኔ ምኒልክ ጋር የሚሄድበት ምክንያት አንደርስታንድ ለማድረግ ነው። እንዴት እዚህ ደረስን የሚለውን ለመረዳት ካልሆነ በስተቀር ምንም ስሜት ይዤ አልሄድም። እዛ ነው ፖለቲካዬንም እዛ ላይ መስራት አልችልም። ቢኮዝ አንዳቸውም የሉ በዛ ዘመን የነበሩ ሰዎች፣ ህፃናቱ ራሱ የሉ ዛሬ ላይ መሰራት አለበት ለትምህርትና ጀስት ድራይቭ ለማድረግ
በተለይ ይሄ እንዴት ተፈጸመ የሚለው እንዴት እዚህ ደረስን የሚለውን ሂስቶሪካል ባክግራውንድ ለመገንባት ነው የምንጠቀምበት ብዬ አስባለሁ። ቴንኪው አያና። በዚሁ እንለፈው የነሱን ነገር ብዙ የተነሱ አጀንዳዎች ነበሩ፣ ግን ወደ ትግራይ የመጨረሻ አንድ ነካ እንድታደርግልኝ የምፈልገው በትግራይ ኃይሎች መካከል የተፈጠረው መከፋፈል የትግራይን ህዝብ አሁንም ዋጋ የሚያስከፍሉ ይመስላል። በተለይ በቲፒኤልኤፍ መካከል በአመራሮቹ መካከል የተፈጠረው መከፋፈል ከዚህ በፊት ያስከፈለው ዋጋ ሳያንስ አሁንም አንዳንዶች ኃይሎች አሁንም በትግራይ ህዝብ ሬሳ ላይ ተረማምጄ ስልጣን ላይ ካልወጣው የሚሉት ነገር አለና እሱን እንዴት አየከው? አሁን ላይ የትግራይ ህዝብ በኤሊቶቹ ዋና አመራሮቹ መካከል ምክንያት እየከፈለ ያለው ዋጋ። እኔ ኦፍኮርስ አንተ የሚስማማህና የማይስማማህን ነገር ለይተህ ታውቃለህ አይደለ? ትክክል ነው ትክክል አይደለም ብዬ እኔ እንደማንኛውም ሰው የማይዋጥልኝና የሚዋጥልኝ መናገር እችላለሁ። ኦልሬዲ ያለውን አድሚኒስትሬቲቭ ፕሮሰስ እንዴት ተደርገው መንግስት ነው የፌዴራል መንግስቱ ምን ያህል ያለውን አቅም የተሰጠውን በፕሪቶሪያው ዲል የተሰጠውን መብቶች ትቶ አካባቢው ላይ ያለው ጊዜያዊ አስተዳደር እንዲጠናከር ብሎ ያደረጋቸውን ነገሮች አውቃለሁ። እነኛን ነገሮች ፎር ግራንትድ ወስደው ኢንታይትልመንት አድርገው ቲፒኤልኤፍ ስቲል ፓወር እንደሆነ አድርገው ትላንትናን ረስተው ይሁን ሆን ብሎ ሰው እንዲረሳላቸው ብቻ የሆነ አይነት ቀውስ ፈጥረው ስቲል ኢንተርናሽናል ኮሚኒቲው ያየናል፣ ይሄ ዲል ኢምፖርታንት ነገር ነው፣ እሱን ተጠቅመን የሆነ አይነት ፓወር ስታብሊሽ ማድረግ አለብን የሚለውን ነገር የሚሰሩ የሚቆምሩ አይነት አካላት አሉ። በሌላ አይነት ወንጀሎችም የሚሳተፉ ዛሬ ከጦሩ ውስጥ ራሱ አንዳንድ ሰዎች አሬስት የሚደረጉበት ሳውስ ትግራይ ላይ አንድ ሰው ዛሬ እንደተያዘ አውቃለሁ። ባለፈው አንዱ ተይዞ ቆቦ ሰዎች እንዳስለቀቁት አይነት ነገር ሰምቻለሁ። እንዲህ አይነት ነገር አለ። ይሄንን አይነት አካላትን ያልደግፍም። ቢኮዝ አሁንም እዛ አካባቢ ሌላ ችግር ቢፈጠር አሁን ደግሞ የተለየ አይነት ይሆናል። ትክክለኛ ነው ብዬ የማስበው አትሊስት የተሻለ ቦታ ላይ ያለ ብዬ የማስበው አካል ሊኖር ይችላል ከሁለቱ። ግን ሞር ኢምፖርታንትሊ ለእኔ ትኩረቴ ዛሬ ለዛ ነው ቅድም የነገርኩህ ጀነራል ታደሰ ወረደ የተናገሩት ንግግር ወሳኝ ነው የምለው። የቲዲኤፍ ይባል የነበረው የሚሊተሪ የታጣቂው ኃይል ራሱን መግራትና ከፖለቲካ ራሱን ማጽዳት ከቻለ ይህንን ነገር መፈወስ ውስጥ የራሱ የሆነ ሰፊ አስተዋጽኦ ይኖረዋል። ቢኮዝ ፖለቲከኛ በወታደር ጀርባ ተደብቆ ነው የሚፎክረው። ስለዚህ ታጣቂው በተሰከነ መንገድ ህዝባችንን ከዚህ በላይ ዋጋ እናስከፍልም፣ ፖለቲካ አሸቅጡ፣ ተስተካከሉ ማለት እንደነ ታደሰ ወረደ አይነት ንግግር ስትሰማ ደስ ይላል። ተስፋ ያለው ነገር አይተንባቸዋል። የህግ የበላይነትን ማክበር ባለው ኦልሬዲ በተሰመረው የዲዲአር መስመር ውስጥ የመሄድ ህዝብን አለማንገላታት፣ ተቃዋሚ ፓርቲዎችን አለማንገላታት፣ ሰዎች አለመገደል፣ አለመታሰር ከዚህ እንዲቆጠቡ አይ ቲንክ ከፍተኛ ድርሻ ከጀነራሎቹ ከአመራሩ ይጠበቃል ብዬ አስባለሁ። ከጊዜያዊ አስተዳደሩ ግን አለ እንደዚህ አይነት ኃይል አለ ብጥብጥ የሚፈልግ በተለይ በጣም ይሄ የድሮ የቆየው በፊት የነበረበትን ህይወት ያረሳው አይነት አካል ይታየኛል። ላይ የ1980 አካባቢ ላይ የነበረው አቲቲዩድ በቃ ሁሉ ነገር ሁሉ በእጄ ሁሉ በደጄ 90ዎቹ ውስጥ ምናምን እንደፈለጉ ሰው የሚሰግድላቸው የነበሩ ሰዎች ኮምፕሊትሊ ከረንት ይዘታቸውን ለመቀበል እንደተቸገሩ ነው እያዩ ያሉት እና የትግራይ ህዝብ እንደ ኤክስፔንስ ነው የሚያዩት፣ ወጪ ማድረግ እንደሚቻል። እስቲ ወደ እያጠቃልልን እንምጣና ያና ሰዓትን ከሰጠኝ ሰዓት ላይ እንዳላሳልፍብህ ብዙ ከሰሞኑ ብዙ ሚዲያዎች ላይ የተለያዩ አካላት የኦሮሞ ህዝብ ላይ የኦሮሞን ህዝብ እንደ ህዝብ ለማጠልሸት ጥረት ሲያደርጉ እያስተዋልን ነበረ። ኦሮሞ ጄኖሳይደር ህዝብ እንደሆነ አንድ ሙዚቃን ጠቅሰው አንዳንዶች ደግሞ ጦርነትንም እያጣቀሱ የኦሮሞ ህዝብ እንደከፈተው ጦርነት አማራ ክልል ላይም ያለውን ጦርነት የኦሮሞ ጀነራሎች እንደሚመሩት፣ ኦሮሞ እንደሚያደርገው፣ ኦሮምኛ ተናጋሪዎች እንደሚያደርጉት፣ መርካቶ ላይ እሳት ሲቃጠል እሳት ሲነሳም ኦሮሞ እንዳደረገው፣ እሬቻ ላይ እሬቻ ከተከበረ በኋላ በተፈጠረ የመሬት መንቀጥቀጥ ምክንያት በባዕድ አምልኮ ኦሮሞ እንዳደረገው የኦሮሞ ተግዳሮት እንደሆነ ተግባር እንደሆነ
ሲያነዙ ነበር። እንደው የፍሎሪዳው ሄሪኬን እንኳን አልገጠመን ያስብላል። እና ምንድነው እንደ ህዝብ ኦሮሞ ላይ የምታስተውለው ነገር? ቢኮዝ ይሄ ነገር ነገ ከነገ ወዲያ የኦሮሞን ህዝብ ያልተገባ ዋጋ ሊያስከፍለው የሚችልም ነገር ሊኖር ይችላል እና አሁን ላይ ኦሮሞስ የሚደናገርበት ሰዓት ላይ ነው ወይ? የሰዎች ማስፈራሪያ የሚያስደነግጥበት ስጋት የሚገባው ህዝብ ነው ወይ? ድሮ እኔ ኦሮሞ ሲነካ በቃ ግንፍል ብዬ እነሳ ነበረ ድሮ። አሁን ምንም አይመስለኝም። ላይክ ማለት ለኦሮሞ ካለመቆርቆር ሳይሆን ላይክ መድረስ የሚችሉበት ቦታ ኦሮሞ የሚደናገጥበት ደረጃ ላይ ነው ብዬ አላሰብኩም። እና አሁን የሚያደርጉት ነገር ኦሮሞን ሊያደናግጠው የሚችልስ ነው? ኦሮሞን ለማደናበር የተፈለገውስ ነገር ምንድን ነው? እኔ በጣም በጥንቃቄ መታየት ያለበት ትክክለኛውን አቲቱድ ነው ያስከው አንተ። በነገራችን ላይ ግን አሁን እኛ ሚዲያ ላይ ተከታትለን ነው እንዲህ አይነቱን የምናጠፋው። ኦሮሞማ የሚባል አይተሃል? ምን አይነት ዘመቻ ከጉማሳ አቀታ ነጄም በጣም የታወቁ የፌስቡክ ልጆች በፊት ይጽፉ የነበሩ የቄሮ ሙቭመንት ውስጥ የነበሩ ልጆች ወደ ቲክታክ መጥተው ጆይን አድርገውን ኢቨን ኦፊሻል በሆነ ደረጃ ኦፕን አድርገን ግራንድ ኦፕኒንግ አድርገን ይሄን ስራ እዛም ኦልሬዲ ኤግዚስት የሚያደርጉት ነራጄን ታውቃቸዋለህ። ነራጅ ጉደታ ቴዲ ቤት ገብተው እንደዚህ ቲክታክ ላይ ያሉ አካላት ሌላም ሚዲያዎች ላይ አፒር እያደረግን ይሄ በስነስርዓት የተቀናጀ መልክ የምንሰራው ስራ ሆኗል። አረም ለቀማ ማለት ነው። ከፍርሃትና ኦሮሞን ምን ያደርጉት ምን ከሚል አይደለም፣ ምንም አያደርግም። ይሄ ለወደፊት የሚቀመጥ የጥላቻ ቁርሾ ነው። የህዝብ አእምሮ ውስጥ እየተሳለ ያለ ስዕል ነው። አንዱ ብቻ አይደለም። ልክ ሸማኔ ክር ደርድሮ ክር በኋላ ጨርቅ እንደሚሆነው ይሄ ብዙ ትሬድ ያለው ክር የመደርደር ስራ ነው። ኦሮሞ እንዲያደረገ ቀዶ ከሆዳ ወጣ፣ ከእንዲህ በላ፣ እንትን አደረገ፣ ገደለ፣ አቃጠለ፣ በቁሙ ምናምን ውሸት ማት ብቻ ተደራርቦ ኦሮሞ የሚል ስም ታስገባበታለህ። ይሄ ምንድነው? ቢልድ እያደረጉ የስም ማጠልሸትና የስነ ልቦና ግንባታ ህዝባቸው ሌላውም ህዝብ ብሔር ብሔረሰቦች በኦሮሞ ህዝብ ላይ ስነ ልቦናዊ ኔጌቲቪቲ እንዲኖረው የመፍጠር ነገር ነው። ዛሬ ላይ ይሄንን ለሰው ስትነግረው ምናልባት ኦልሬዲ ነገር እየፈለገ ያለ የኦሮሞን ጥላቻ ስበኩኝ ብሎ የሚፈልግ ሰው ካልሆነ በስተቀር ኦሮሚያ እኮ ግልጽ በሆነ ሁኔታ ኢትዮጵያን የምትመስለው ኦሮሚያ ብቻ ናት ፎር ዘ ሞስት ፓርት አይደለም። ሁሉም ህዝብ ያለበት ኢንክሉዲንግ በኦሮምኛ ፍንፍኔ፣ በአማርኛ አዲስ አበባ የምንላት ከተማ ሲጨምር ማለት ነው። ኤቭሪቲንግ ኦሮሚያ ኢትዮጵያ ማለት ኦሮሚያ ማለት ነው። ኦሮሚያ በስነስርዓት የኢትዮጵያ ኢሜጅ ኢትዮጵያዊነት ሊሆን የሚገባው የሚለው የሚታይ ማንም ሰው የሚኖርበት ሁሉ የሚያፈራበት ሁሉ ቋንቋ ሁሉ እንደፈለገ የሚኖርበት ሀገር። አንድ እዛና እዚህ የተፈጠሩ ነገሮችን አጠባቆ አንዳንዶቹንም ራሳቸው ፈጥረው ሊሆን ይችላል። መጣራት አለበት። አንዳንድ ፍንጮች አሉ። ኦልሬዲ አንዳንዶቹን ማመን ጀምረዋል። ራሳቸው ፋብሪኬትም አድርገው ይሄን ያህል እንደዚህ አካባቢ ላይ ይሄንን ገለነው አማራ ነው ብለን እንደዚህ አይነት ድራማ ካልሰራን በስተቀር አይነሳልንም አማራው የሚል ስራ የሰሩ አካላት እንዳሉ ነው እንግዲህ አሁን አዳዲስ ምንጮች እየሰማን ያለ ነው። እንዲህ አይነት እስከ መስራት ጨክነው ሰዎችን ገለው እንኳን እንደዛ እስከ መሳል የሚሄዱ ሰዎች ሚዲያ ላይ ወጥቶ ኦሮሞ እንዲሆነ ኦሮሞ እንደዛ ሆነ ቢሉ አይገርምም። እነሱ በማለታቸውም ደግሞ ለረጅም ዘመን አብረን የኖር ነው የሚያውቅ ኦሮሞ ማለት አንተም ታውቀዋለህ። እንደውም አንዳንዴ ተጋነው ለስድብ ይጠቀሙበታል። ልክ ከየዋህነት የተነሳ እንደ ጅል እንደማያውቅ ከበሩ ሞፈር እንደሚቆረጥ የሱን ልትወስድ ነው ዘይቱ ቅቤ በዘይት የሚለውጥ እንደሆነና በጣም እንደፈለጉ ማኒፕሌት እንደሚያደርጉት ተደርጎ በፊት በጉራ ይወራ ነበር። አሁን ትንሽ ነገሮች አልሆናሉ መሰለኝ እንደዛ የሚባለው እንጂ ቱ ዘ ኮንትራሪ የኦሮሞ ህዝብ ከገራምነቱ፣ ከየዋህነቱ፣ ከትህትናው፣ ከሰው ወዳድነቱ ከእጁ ከበሩ የሚወሰድ ነው እንጂ የሰው የሚፈልግ ሰው የሚገል አይደለም። ለእንስሳቱ እንኳን የሚራራ ነው። ይሄ ዛሬ መተህ የምትፍቀው ነገር አይደለም። ለረጅም ዘመናት የተሳለ የሚታወቅ የኦሮሞ ህዝብ ማንነት ስዕል ነው። 16ኛው ክፍለ ዘመን አካባቢ አባ ባህሪ የሚባሉ ቄስ እንዲህ አይነት ጽሁፍ ለመጻፍ ተነስተው ነበረ። ሲጀምሩ የምጽፍበት ምክንያት ይሄንን ለማስጠላት እንደሆነ ራሱ ግልጽ አድርገው ነው የሚያስቀምጡት። እንደ ፕሪያምብል ሰም ካይንድ ኦፍ አብስትራክት ፊት ለፊት አስቀምጠው ነው የሚጀምሩት። መጥፎነቱን ክፋቱን ልናገር ነው ይሄን የምጽፈው ብለው ይገቡበታል። ለማመን የምትቸገረው የጥላቻ ጥግ ነው።
ይሄ እንግዲህ ኦፍኮርስ በጊዜው ግጭቶች ነበሩ ወይ ኦሮሞ ኦልሬዲ ፑሽ ከተደረገበት 16ኛው ክፍለ ዘመን ላይ መደወላቡ ላይ ሪኢንስቴት ማድረግ አለብኝ ራሴን ላንዶችን ክሌም ላድርግ ብሎ ሪዩናይትድ ሪኢንስቴትመንት አድርጎ ተነስቶ ይመጣ ያለው አይደል? እነኚህ ግጭቶች ላይ ጦርነቶች ላይ የሚኖር ነገር ይኖራል። ግን ኤግዛጁሬት አድርገህ ስም ሰጠህ አሁን ባለው ሚዲያ ላይ ተመሳሳይ አይነት የሚሰሩ አሉ። እኛ የምናደርገው በብዛት ምንድን ነው? እውነትን መግለጥ ሄደን ይሄ ነው እውነቱ። አንዳንዴም ሌባ ስንይዝ ሌባውን ከነ ምልክቱ ይሄ እንደዚህ እጅ ከፍንጅ ይሄ አድርገው አቀናጅተው ያመጡት። አሁን መርካቶ ላይ የተደረገውን ነገር እንዲህ በግልጽ አድርገን እያወጣ ነው ያለው። እንዲህ አድርገን የምንሰራበት ምክንያት ምንድን ነው? ዛሬ ችግር ስለሚፈጥር አይደለም። ዛሬ ኦልሬዲ እናውቃለን። አንደኛ ህዝባችን የነቃ ነው፣ ማንም እንትን እንዲልበት አይፈቅድም። ሁለተኛ ስም ያለው ስር የሰደደ ስም ያለው ህዝብ በማንነቱ የሚታወቅ ዲሞግራፊው የሚመሰክርለት፣ አኗኗሩ የሚመሰክርለት፣ ከተማዎቹ የሚመሰክሩለት ታሪክ ያለው ህዝብ ነው። እነሱ የሚበትኑበት ስም ይዘው አይደለም። ግን ለነገ የሚቀመጥ ነገር እንዳይዘሩ እነሱ ፍሬውን ጥለው ሲሄዱ እኛ ደግሞ እየዞር በተቻለ መጠን እንለቅማለን እና ያ ስራ ይሰራል። እንዳልከውም የሚያስፈራ ነገር ግን በፍጹም የለውም። ለጊዜው የሚያናድድ ሊሆን ይችላል። እንዴት እንዲያልኩ ስመክር ነበር። ይሄ መርካቶውን ሰርተው የመጡት ልጆች ትንሽ ልጆች ናቸው፣ አውቃቸዋለሁ። እነሱ ልክ መጥተው ሲወጡ የኦሮሞ ጓደኞቻችን እኔም ራጂም ሌሎችም ተሰባስበን እያለ ነበር፣ በፍጹም ሪያክት እንዳታደርጉ። አንደኛ ምንም ኢምፓክት የላቸውም በኛ ላይ። እነሱ ጨንቋቸው ነው። አሁን በዛ እነሱ የሚደግፏቸው ስልክ የሚደውሉላቸው ልጆች ከድሮን ጋር አረቤን ያየችው እየተጫወቱ ነው እና እሱ ሲጨንቃቸው በዚህ በኩል ማገዣ መስሏቸው ነው። እነሱ የልጅ ነገር ነው። ግን ሪአክሽን እንዳትገቡ፣ አፈላማ ቁጣ፣ እንደነሱ አይነት ንግግር አማራን ህዝብ የሚመለከት ጉራጌ በፍጹም እንዳትሉ። ግን እንደዛ አይነት ነገር ነው የምናደርገው። እንደው እንደዚህ በእነሱ በኩል የሚደረገው እንቅስቃሴ እኔ ምን ፈልገው ምን ለማሳካት እንደሆነ ባላቅም የሚወልደው ነገር የኦሮሞን ብሔርተኝነት ወይም ኦሮሞን ወደ አንድ ማምጣት፣ የኦሮሞን ብሔርተኝነት ማባባስ። አዲሱ ወጣቱ አሁን ልጁ ወጣት የሆነ አንድ ኦሮሞ ሲሰማ እንደዚህ አይነት ነገሮች እኔ አሁን ወደ ኦሮሞ ፖለቲካ ውስጥ እንድገባ የገፋፋኝ ነገር 15 ዓመት ልጅ ሆኜ ይመስለኛል እና ፈረንሳይ ለጋ ሲሆን አብዛኞቹ የኢትዮጵያኒስት ፖለቲካ የሚያራምዱ የነ ብርቱካን ሚደቅሳ የነ እስክንድር ነጋ ሰፈር ነው እና እዛ ነው ተወልጄ ያደግኩት። በ15 ዓመቴ ነው ብዙ ጊዜ አነሳዋለሁ። አብዲሳ ሰው ነክ ወይስ ኦሮሞ ነክ የሚል ጥያቄ አንስተውልኝ ሲሪየስሊ ወደ ኦሮሞ ፖለቲካ እንድገባ እንዳነብ ምናምን ያደረገኝም እሱ ነው። ሰው ነክ ወይስ ኦሮሞ ነክ የሚለውን ጥያቄ ምን ብለህ ትመልሰዋል? አይ ሰው አይደለሁም ኦሮሞ ነኝ ነበር ያልኳቸው እና ምን ሊወልድላቸው የሚችለው ሌላ አብዲሳ ነው። ሌላ አያናን እየወለደ ነው የሚመጣው እና ሊቆም የሚገባው ነገር ይመስላል። አንደኛውን እኔ የማልፈልገው አሁን ባለንበት የኦሮሞ ፖለቲካ ባለበት ይዘት ቅድም ነግሬያለሁ። በፖለቲካ ሀሳቢያቸው ሊጣመሩ ሁሉ ይችላሉ። አንዳንድ ነገሮች ነው እንጂ ተወዳዳሪ ሆነው አብረው ሊሰሩ ጎን ለጎን ሊሰሩ የሚችሉ አስፈላጊ ከሆነ አብረውም ሊሰሩ የሚችሉበት ነው። ያን ያህል የሚያራርቃቸዋል። ኦሮሞን በሚመለከት በጣም የሚመሳሰል ፍላጎት ያላቸው ናቸው። የታጣቂ ትግል የሚያደርገውም መንግስትን እየመራ ያለው የኦሮሚያ መንግስትን አስተዳደር ውስጥ ያለው ካፋው ወይም ሌሎች ድርጅቶችም ያሉት ፎር ደ ሞስት ፓርት ኦቨርላይ የሚያደርግ በጣም ኦቨርላፕ የሚያደርግ ሀሳብ ፍላጎት ያለው ነው። ስለዚህ አንድ ደግሞ የነቃ ነው። አሁን እንደናንተ አሁን ብዙ ነው ኦሮሞ አንዳንድ ጊዜ እንትን ይለኝ እንደው እስኪስተካከልልን ነው እንጂ ብዙ ብሔርተኝነቱ በተለይ በሀገራዊነቱ ላይ በትክክል የኦሮሞ ህዝብ አስፈላጊ የሆኑ ነገሮች የሚስተካከሉ ከሆነና ጥያቄዎች ፖለቲካል ጥያቄዎች የማይኖሩም ከሆነ ትኩረታችን እኔ ሀገራዊነት ይሆናል ብዬ ተስፋ ማድረግ ሰው ነኝ። ለወደፊት ማለት ነው አይደለም። ብሔርተኝነት እኮ ምክንያት ነው እዚህ ገፍቶ ያስገባሃል። ወደዛ እስከንሄድ ድረስ ግን እንኳን እኛን አፍሪካን ሊሸከም የሚችል ፎርስ ነው ያለው። የወጣቱ ብዛት ግራ ነው የሚገባ። እኔ አገር ቤት እጅግ ደንግጫለሁ። የወጣቱ ብዛት ስለ የፖለቲካ ጥልቀቱ ገጠር ሄደ ያለው የፖለቲካ አዌርነሱ የማንነት አዌርነሱ ቀናዊ ዘለስ መሆኑ ማለት ነው። በጣም በጣም ሰፊ ኃይል ነው ያለው። ብዙዎች አሁን ጦር መሳሪያ ጥይት ምናምን እዛ መጮህ ነው የሚያዩት። ታስናት ፓወር ማለት የህዝብ አእምሮ ላይ ተመሳሳይነት ያለው ሀሳብ ሰርጾ ሲኖር ነው ፓወር። ኦሮሞማ የሚባለው ነገር ላይ 100% የኦሮሞ ህዝብ ላይ በተለይ አሁን ያለው ቁቤ ጀነሬሽን ላይ ተመሳሳይ ሀሳብ ነው ሰርጾ ያለው።
ምንም ጥያቄ የለኝም። ስለዚህ ይህንን አይነት ማንነትን ስትይዝ ወደ ካልቸራል እስኪሄድ ድረስ ኬሪ ሊያደርግ የሚችል ነው። እንትና መጥቶ በዚህ በኩል በረከሰኝ የምትለው አይነት የፈራተባ የምትለው ወይ ከማንነቴ ውስጥ ልክ ሌሎች ማንነቶች ሌሎቹ እንደሚቸገሩት እኔ አንተ እኮ ልዩ ነህ ብሎ ከዛ ውስጥ ባብል የሚያደርግ ነገር የሌለብን በጣም ኦፍኮርስ ወደ ፖለቲካል ሶሳይቲ ለማደግ ሰፊ ስራ ይጠይቃል። ብዙ የራሱ የሆነ መንገድ አለው። እሱ ወደ የትኛው ፖለቲካል ሶሳይቲ ነው የምናድገው የሚለውን ጥያቄ ስለሆነ ማለት ነው። ከዛ በዘለለ ግን የማልፈልገው እኔ ይሄ ቁጡ የሚነበርረው እንትን የሚለው እሱ አሁን እንደዛ አይነቱ አይደለም የሚያስፈልገን። አሁን የሚያስፈልገን ሞር ሜቶዲካል የሆነ የነቃ ይሄ ወሊ አቦመሙ የሚባል አንዱ ሌላውን የሚከተል ስትራክቸር ያለው ነው መሆን ያለብን። ቢኮዝ አሁን ተቆጥተን ከላያችን ላይ የምናባረረው አይነት አይደለም። በብልሃት የምንነቅሰው የምናስተካክለው አዲስ ሀሳቦችን የምናሰርጽበት ዘመን ነው። አዲስ ሀሳቦች ማለት የምንፈልጋትና ትክክለኛዋ ኢትዮጵያ ለሁሉም ህዝቦች ብሔር ብሔረሰቦች የምትሆነው ኢትዮጵያ ምን ትመስላለች የሚለው ላይ ያለ ዲስትራክሽን መስራት መቻል አለብን። ከሌሎች ህዝቦች ብሔር ብሔረሰቦች ጋር አማራ፣ ኦሮሞ ብቻ አይደለም ኢትዮጵያ ውስጥ ያለው በ80 የሚቆጠር ሌሎችን ህዝቦች መደገፍ የትልቅነት ምልክት ትንሽን መደገፍ። በቁጥር ትልቅ ነኝ ስትል ዝም ብለህ መብዛት ጥቅም የለው። ተሰባስበህ በቁጥራቸው ትንንሽ የሆኑትን ወደ እኩልነት ወደ መብት ማምጣት የተጎዱትን የተበደሉትን እዛ ላይ ፎከስ አድርገን መስራት መቻል አለብን። ዩኒቲያችንን አጠንክረን እዛ ላይ ፎከስ አድርገን መስራት የነገዋን ኢትዮጵያ የመፍጠር የማሳደግ የደሊቨር የማድረግ ስራ ላይ ፎከስ ማድረግ አለበት። ግዴታ ጎረቤትህ ብይ ስለተጫወተ ብይ መጫወት የለብን። አንተ እድሜ ከብይ ያለፈ ከሆነ ሜቢ ሌላ ነገር ትሰራለህ። በእድሜ እኛ 50-60 ዓመት የተሰራ ፖለቲካ ነው ሲፋሰስ የመጣ ያለ። በስልጣን ላይ ያሉ ሰዎች አሉ፣ በጦር መሳሪያ ያሉ ሰዎች አሉ፣ መጽሐፍ የሚጽፉ ትልልቅ እድሜ የኖሩበት ፖለቲካል ሳይንቲስቶች አሉ። ሰፊ ቄሮና የአዌር የሆነ ቁቤ ጀነሬሽን አለ። ይሄ ሁሉ ሪሶርስ ይዘን መውጫና መግቢያውን ገና አሁን ብዬ መጫወት ከገመጣው ብሔርተኝነት ጋር መስተካከል የለብንም። መርገጥ የለብንም፣ ማጥፋት የለብንም፣ መበደል የለብንም። ግን እኩያም አለመሆናችንን ማወቅ ያለን በጣም ሰፊ ቤዝ ነው። ኦልሬዲ የተሰራ ግራውንድ። የሚቀጥለው የቤት ስራችን ግዴታ ከጎናችን ያለውን የሚሰራ አይደለም። እሱ ጥፊ ሲማታ እኔ ጥፊ ምን አገባኝ። እኔ የምሰራው ሞር ሲሪየስ የሆኑ ስራዎች ናቸው። ሞር ስክነት የሚጠይቁ ሀገር መገንባት፣ ሀገር ማስቀጠል፣ ለሌሎች ህዝቦች ተስፋ መሆን። ይሄ የምንፈልገውን ገዳ ውስጥ ያለውን ዲኤንኤያችን ፖለቲካል ዲኤንኤያችን ገዳ ሲስተም ከዛ ውስጥ አውጥተን ወደ አሁን ያለው አሁናዊ የፖለቲካ ሀሳቢዎቻችን ውስጥ ማስረጽ ነው። አንዳንድ ሰዎች ደግሞ አለን እንደኛ የዞርን እንለቅምላቸዋል። ችግር የለው። ኦሮሞማን ጠላት ነው ምናምን ሲባል አለ በጣም ሰፊ ቲም ነን፣ አብረን እንሰራለን። ይሄንን አውግዝ ስንል እናወግዛለን። ለወደፊት ጠላት ሊሆንብን የሚችልን ነገር ለህዝባችን ስም የሚያጠፋን ነገር ጥፋት ነው ብለን በስነስርዓት ማስያዝ እንችላለን። ኦል ዘ ዌይ ህጋዊ ጥፋት ራሱ ካለ በህግ እስከ ማስጠየቅ እንችላለን። የጎደለን ነገር የለም። አሁን ስልኬን ብከፍትልህ ስንት ሎየር ነው ያለው? ሎየር እንኳን ብፈልግ ፕሮቦኖ ለዚህ ጉዳይ ለህዝብ ጉዳይ ስሩ ቢባሉ እሺ የሚሉ ማለት በፒኤችዲ ሌቭል ራሱ ቢያንስ አንድ 5 አላጣም። በፒኤችዲ ሌቭል ነው ዓለም አቀፍ ተቋማት ውስጥ የሚሰሩ ትልልቅ ትምህርት የእውቀት ችግር የለብንም። የፖለቲሽያን ችግር የለብንም። የግራውንድ እና የፖለቲካል ቤዝ እና የግራውንድ ችግር የለብንም። እኛ አሁን ወርደን እንትን የምንቦጫጨርበት ቦታ ላይ አይደለም። ብሔርተኝነታችን የተወሰኑ ጥያቄዎችን አስመልሶ ወደ ሀገራዊነት ሊሻገር ማቹር ሊያደርግ የሚገባበት ፖዚሽን ላይ ነው። የሚገርም ሁኔታ ይሄ ጦርነት በጣም ሪግሬስ አደረገ እንጂ በትግራይ ህዝብ በኩል ያለውን ብሔርተኝነት ተመሳሳይ ቦታ ላይ የደረሰበት ይዘት ነበረው። አትሊስት በእሳቤ ደረጃ ህዝቡ ብዙም ባይሆን መተሳሰሩ በብዙ ነገሮች ሌሎች ኳሊቲዎች ነበሩት እና ኢቨን ያንን ሪግሬሽን ማለፍ እንዲቻል ምን ማድረግ እንችላለን ነው እና አብረን መስራት እንችላለን የሚለው ፖዚቲቭ የሆነው ነገር ላይ ፎከስ ማድረግ። ኔጌቲቭ ነገር ሲገኝ ደግሞ አስምረን ተረጋግተን ነው። ቢኮዝ ነፍስ ውጪ ነፍስ ግቢ የለም። አስምረን ይሄ ስህተት ነው፣ ይሄንን ታርጌት የምናደርግበት መንገድ አለ ብለን አብረን መስራት መቻል አለብን እንጂ አሁን የማየው ስፓዝሚክ የሆነ ላይክ ሪአክሽነሪ ያኛው አደረገ እኔ ምላደርግ የሚለው አይነት ስሜት ጥሯል። ቴንኪዩ በጣም አያና። አይ ሪሊ አፕሪሺየት በተለይ በሶሻል ሚዲያ ላይ የምታደርጋቸው ነገሮች ሌሎቹን ኃይሎች ኦሮሞን የሚረዱበትን መንገድ ለመቀየር አስተሳሰባቸውን ሼፕ ለማድረግ የምታደርጋቸው አብረውክም ጓደኞች ግን የምታደርጉም ነገር
በጣም ሊበረታታ የሚገባ ነገር ነው እና ሬዲ ቱ ሰፖርት እንዳልከው ብዙ አሉ ከምትላችሁ ሰዎች ውስጥ የኛም ሚዲያም ነው። እኔም ላይክ በማንኛውም መልኩ ልናግዝ ዝግጁ ነን። ሰዓታችን ሄደ መሰለኝ አያና፣ ብዙ ነገር ነበር። እኔ እንግዲህ አጭር መልስ አልችልበትም መሰለኝ። ረዘም አድርጌ ዲቴል አድርጌ ቤተኝነትም ስለሚሰማኝ እንግዲህ መጀመሪያ ቀኔ ላይ ቤተኝነት ተሰማኝ ስለማውቅ አንተ ቴንክ ዩ ሰፖርት ስላደረግ ሌሎች ሚዲያዎች አሁን እና አዲስ ኮምፓስ እንደዚህ በኦዲቶሪያል ደረጃ ኖዋር የሚለውን ሰፖርት እናደርጋለን ብለው አብረውን እየቆሙ ያሉ ሌሎችም በግልጽ በፊት ለፊትም ባይመጡ በድርጅት ደረጃ የሚያስፈልጋቸው ነገር አለ ብለው በብዙ በኩል ሰፖርት እናያለን። ለህዝባቸው ነው። እኔ ብር ሰብስቤ አላውቅም። 5 ሳንቲም ከማንም ላይ አልቀበልም። ምንም አይነት ስልጣን ምንም አይነት ፖለቲካ ውስጥ የለሁበትም። እኔ ፖለቲካ ውስጥ ልገባ የምችለው ይሄ የጦር መሳሪያ የተበተነውን መሰብሰብ ስንችል እና ከመገዳደል ፖለቲካ ስንወጣ ነው። ያኔ ነው ቀበሌ ምናምን ነገር ከሰጣችሁ የሆነ ገጠር አካባቢ ላይ ያኔማ ዘለ ምገባ በጎንቄን እያረባሁኝ ነገር ጦርነት ከጎባ ዘለ ምገባ ነው የሚመስለው። አያያዜን አይተዋል አይደል? ቆም አይመስልም አያያዝ። እንዴት ነው ዝግጅት አለ የፖለቲካ ውስጥ የመግባት እንዲህ ፓርቲ ማቋቋም እንደዚሁ በሀሳብ ደረጃ የወደፊቱ አያና ስታዩ እኔ እንደ እንትን ነው የማየው፣ እንደ እርዳታ ነው የማየው። ኖ ፐርሰናል አቺቭመንት ወደፊት እንደ እርዳታ ነው የማየው፣ ለሀገር አገልግሎት ልክ እንደ ውትድርና እንደ በዛ ሌቭል ነው የማየው እና የሚያስፈልግ የኔ ስኪል የአያና ስኪል የአያና ያሉት አሴቶች ለዚህ ስራ ለዚህ ነገር ያስፈልጋል የምልበት ቦታ እኔም አምኜ ሌሎችም የሚያምኑበት ቦታ ላይ ከደረስኩኝ ያንን ሰርቪስ ይሰጣሉ። ያ ካልሆነ አማካሪ ልሁን ሰራተኛ ልሁን whatever it is ገባ ግን ከኢጎ እና ከፓወር አንጻር ሪሊ ኢንትረስትድ አይደለም። ቀላል ላይፍ የሚመስለ ነገር የለም። ቀላል አይደለም። ስልጣን አይደለም ዋጋው። አዝንላቸዋለሁ ስልጣን ላይ ላሉ ሰዎች በጣም ነው ማለት በጣም ሀገራችሁ ምርጫ ተዘጋጅቷል አይደለ? እንደነ ትራምፕ ሽጉጥም እየጠጣችሁ እዚህ ራሱ ብዙ ሰው ይለኛል። እዚህ ላይክ ፈረንጆች ጓደኞች ምናምን አንተነህ ሞር ኤክስፕሬሲቭ ነህ፣ ነገሮችን መናገር ትችላለህ፣ ፖለቲካል ማይንድ ያለ ትመስላለህ፣ ዋይ ዶንት ዩ ለእንትን ነገር ራን ብታደርግ እኮ ወደዚህ መሄድ ትችላለህ ምናምን ይላሉ። አም ላይክ አባቴ ለሀገሬ ከሆንኩኝ ነው ምናልባት አሜን ነው ለሀገር ላይክ ከዚህ በኋላ መፋታክም አይነት አይደለም። አንላቀቅም። ስለዚህ እንጨዋወታለን፣ እነጋገራለን። ጥሩ ጥሩ ነገሮች አንስተሃል። በርታ አብዲሳ። እንግዲህ ጦርነት ደግሞ ቆሞ ሀገር ተረጋግቶ ሌሎች ዲቴል የሆኑ አሁን ቅድም ያነሳቸው የኤአይ ጉዳይ ላይ በጣም ዲፕ የሆነ ሰርች ማድረግ ፈልጋለሁ። የሶሻል ስትራክቸራችን ላይ አንዳንድ መስተካከል መሰራት ያለባቸው ነገሮች ብዙ ነገሮች ላይ እንደዛ አይነት ኮንቨርሴሽን ወዳለሁ። የሚገርም ነገር አንዳንዴ ፖለቲካ ላይ ቲፒኤልኤፍ በቃ ፒፒ ምናምን ስል ውዬ ምርጫው ቢኖር እኮ ይሄ የነፍስ ጉዳይ ነው። አገባ ይሄ ነፍስ ውጭ ነፍስ ግቢ የሰው ህይወት ነው እየታጣበት ያለው እና ይሄ ባይሆን ኖሮ ብዙ ነገሮች ልንወያይ እንችላለን፣ እናወራ እንችላለን። ግን ለማንኛውም አልጠፋም ብቅ እላለሁ። እኔም እንደዚህ አይነት ሀሳቦችን ማንሳት ደስ ይላል። በተለይ በስነ መለኮትም አሁን በሃይማኖት ጉዳይም በኤአይ ኢንትረስትድ እንደሆንክ ሳይ አልፋታውም። በቃ ይሄ በስልክ አውራኝ፣ እሱን ባይዘው በስልክ አውራኝ። አይ ቲንክ ደስ ይለኛል። ቢኮዝ ላይክ ብዙ ጊዜ ከብዙ ሰዎች ጋር ላወራ ፈልግና እንደዚህ አይነት ነገሮችን ግን ሰው አዌር አይደለም። የመጀመሪያ ቋንቋዬ ነው። በሱ አውራኝ፣ በስልክ እናውራ በደንብ። እዚህ ላይ እንኳን ከባድ ነው ከፖለቲካው ጋር ትንሽ ሴፐሬሽን ያስፈልጋል። ሴኩላሪዝም የሚባል ፒላር ኦፍ ዲሞክራሲ መሀል አንዱ ሴኩላሪዝም ከአስፈላጊዎቹ የዲሞክራሲ አካላት መሀል ነው እና ስቴት ሴፐሬሽን ኦፍ ስቴት ኤንድ ቸርች ይሉታል እዚህ አሜሪካ። የቤተ እምነትና የቤተመንግስት መለያየት አለበት። ፖለቲካና ሃይማኖት ልዩነት በጣም ያስፈልጋል። እዚህ ብናነሳው ትንሽ ሳታውቀው ትነካካለህ እና ለዛ ነው የማይሆነው እና ግን እናውራ በስልክ። ደስ ይለኛል አያና፣ በጣም ነው የማመሰግነው። በቀጣይ ደግሞ ስለ ኑሮ ውድነት፣ አማራ ክልል ስላለው ጦርነት፣ በተለያዩ ጉዳዮች ላይ ብቅ እያልክ እንወያያለን። ሁለተኛ ቤትክ እንደሚሆን ከቲክቶክ ቀጥሎ ቤትክ እንደሚሆን በጣም ነው የማመሰግነው። ውድ ተመልካቾቻችን በዛሬው ፕሮግራም ወዳጃችንን አያናን ጋብዘን በተለያዩ
ጉዳዮች ላይ ስንወያይ ነበረ። በሌሎች ፕሮግራም ሌሎች እንግዶችንም አያናንም በድጋሚ ይዤ እየመጣሁ እንወያያለን። አብራችሁ ስለቆያችሁ ከልብ አመሰግናለሁ። መልካም ጊዜ። Hello Media.